ላሰማችሁ በፊትም ስንፈቅድላችሁ ሲኖሩ ስንፈቅድላችሁ ብላ የተናገረችው እቺ አዳነች ምትባል ሴትዮ አዳነች ሳትሆን አጠፋች ነው የምትባለው እኛኳ ዘመኗ ወይ ደግሞ ጊዜዋ ተጠብቅ ነው ምንላለን ምክንያቱም እንደዚህ አይነት ግፍ አነጋገር የምትናገረው በጣም አስጠሊና አሳዛኒ ነው ስለዚህ መጨረሻ የተናገረችው እዚህ አለ ቆይ ኢትዮጵያ ማፍረስ አስፈልግም የትግራይ መንግስትን ለመመስረት እሷ ሰምተን ወደዛ ወደ ንግግሩ እንገባለን አሁን ኢትዮጵያ ማፍረስ አስፈልግም የትግራይ ምከለከው የለም አሁን ኢትዮጵያን አፍርሰን ሀገር ትግራይ መመስረት ነው እየተባለ ያለው ኢትዮጵያ ማፍረስ አስፈልግም የትግራይ መንግስትን ለመመስረት ትግራይ ሀገር ለማድረግ አስፈልገ አሰራር አለ ህግ አለ በህግ መሰረት ሄዶ ትግራይ በህዝብ ውሳኔ መመስረት ይችላል ለምንድነው መከላከያ ማፍረስ የሚያስፈልገው ትግራይን ሀገር ለማድረግ ለምንድነው የኢትዮጵያ ልጆች የኢትዮጵያ ነፃነት የኢትዮጵያን ድንበር በተለይ ከማንንም በላይ ደግሞ ትግራይ ሲጠብቁ የነበሩት እነኛን ጀግኖች አጋርሞ ማረድ የመጣው እነሱ ላይ ቦምብ በመወርወር መረሸን ለምን መጣ በቃ የትግራይ ህዝብ ሀገር መሆን ፈልጋለና ከኢትዮጵያ ተገንጥለን ካልኩ ራሳቸው የቀረጹት ህግ መንግስት ላይ ተቀመጠኩ አንቀጽ አለ በዛ መሰረት ነው ምን ከኢህአዴግ ውስጥ ወይም ደግሞ ከብልጽግና ውስጥ ተለይተው እንደወጡት እንደ ሀገርም እንደ መንግስትም እንደዛ መለየት ነው ያንን ስራ ላይ ማርከለከለ ማንም አልከለከለም ስለዚህ ተጽዕኖ የብሔር ጥቃት የሚባል ነገር ችግሩ ምንድነው የብልጽግና ፖለቲካ የብልጽግና ፖለቲከኞች በቃ የወደቀ የዓለም የወደቀ አስተሳሰብና አሰራር እየሰሩ ያሉት ሲጀመር እቺ አዳነች የምትናገረው ያለች አንቺ ማን ስትፈቅድለት ነው ሰው የሚኖረው ማን ሆነሽ ነው አንቺ ለትግራዋይ መገንጠል ቢፈልግ ይገንጠላል ወለ አይገንጠል ካልፈልግ ምትዩ አንቺ ማን ስለሆንሽ ነው ትግራዋይ እኮ ካንቺ በላይ ከማንንም በላይ ኢትዮጵያዊ ነው ስለዚህ እሱ ራሱ ህዝብ ወስኖ አንፈልግም መለየት ይሻለናል ካለ ደግሞ የራሱ ውሳኔ ነው እንደገና አሁን ምን አመጣው መገንጠል ኢትዮጵያ መፍረስ የምትሉ እናንተ አይደለም ኢትዮጵያ ሲጀመር ከመጀመሪያ የምታፈርሱ ያላችሁ የመከላከያ ያልሽ ደግሞ የኢትዮጵያ መከላከያ እኮ የትግራዋይ ልጅ እኮ ነው ዋና ኢትዮጵያ መከላከያ የነበረ ከመጀመሪያ አንቺ በዚህ ስልጣን ልትደርስ ያደረሰሽ እኮ የህዝብ ትግራይ ትግል የ17 አመት ደርግ አውድቆ ነፃነት አምጥቶ ፌደራል አምጥቶ ሀገር መስርቶ ህግ አስከብሮ ህግ የሌለው ህግ የዲክታቶር ህግ የነበረ በመንግስቱ ኃይለ ማርያም ጊዜ አንቺ እንደማንም ብሔር አላቅም ምንድነው ብሔርሽ አንቺ አማራ ነሽ ወላ ኦሮሞ ነሽ አላቅም የራስሽ ብሔር የተከበረልሽ እኮ ህዝብ ትግራይ የተታገለው 17 አመት ምክንያት ነው ኢትዮጵያ እኮ እንዴት እንደነበረት ዓለም ሙሉ ያውቃል ታሪኩ እኮ ተጽፏል ስለዚህ አንቺ ወይ ታሪክ አንብቢ ማታቂ ከሆነ ትግራይ ራስሽ የራስሽ ንጉስ ወይ ደግሞ ያስቀመጥሽው በራስሽ አብይ አህመድ ራሱ ኢትዮጵያ ያለ ትግራይ መኪና ያለ ሞተር ማለት ነው ብሎ ተናግረዋል በርግጥ ውሸታም ነው ከመጀመሪያ እስከ መጨረሻ ውሸታም ነው ግን በዛ ሰዓት እንደሱ ሲል ራሱ ሐሰት አይደለም ሐቅ ነው ግን አንዳንድ ጊዜ ሐቅ ለመጥፎ ለመስራት ይጠቀምበታል አንዳንድ ሰው እንደ አብይ አህመድ እንደ አንቺ አሁን የምትናገሪው አሁን ሐቅ ይመስላል ሰው ምን ይላል ዋው በቃ ኢትዮጵያኖች እኮ ሐቅ እየሰጧቸው ነው ለትግራዋይ አገር ሊገነጠል መገንጠል ከሆነ ምን አስፈልገ ትግራይ መፍረስ ምን አስፈልገ ህዝብ ትግራይ መግደል ምን አስፈልገ ህዝብ ትግራይ ወደ ረሃብ ማስገባት ምን አስፈልገ ይሁን ሁሉ ኪሳራ ወደ ትግራይ ህዝብ ማድረስ ምን አስፈልገ
ከመጀመሪያ ነበር አይደለም በጠረጴዛ ቁጭ ብሎ ተላይቶ ተነጋግሮ መለያየት እንደሱ ከሆነማ አሁን ነው የገባሽ አሁን ነው የገባችሁ የመለያየት ጉዳይ መለያየት ከሆነ ደግሞ የሁሉ ትግራዋይ ወንጀለኛ በመንነቱ ወንጀለኛ ተቆጥሮ አዲስ አበባ በራሱ የሰራት ሀገር በራሱ ያሳደጋት ሀገር አንቺ አታቂም ምን እንዳደረገ ትግራዋይ በኢትዮጵያ እኛኮ አይተናታል እኛኮ ከዚህ ሀገር ሄደን ኢትዮጵያ ደርግ ሲወድቅ መጀመሪያ ሲገቡኮ ምን አይነት እንደነበረች እኮ ኢትዮጵያኛ የአይን ምስክር ነን የቆሻሻ ሀገር ነበረች ልንገርሽ አንቺ አሁን የአዲስ አበባ ከንቲባ ብትሆኒ በጸዳ አርከበባ ጸዳለሽ ነው መጣሽ አሁን ቁጭ ያልሽ እንጂ የቆሻሻ እኛ ከዚህ ሄደን ራሱ እችናት አዲስ አበባ እችናት ኢትዮጵያ ያልን ነበር የሚገርመን ልጆቻችን ራሱ ሲገርማቸው ነበር ስለዚህ በ27 አመት የተደረገ ስራ ተደምስሶ አሁን ትግራዋይ ወንጀለኛ ሆኖ ስታሳድሉት ስታስሩት ስትረሽኑት በየቤቱ ያንኳኳችሁ ካርቶን ይዛችሁ የናንተ ፖሊስ የሆነ ነገር አስቀምጦ ጎረቤት ጠርቶ እዩ ምን እንደነበራችሁ ብለው ውሸታሞች ትግራዋይ እኮ አሁን አይደለም የተቀመጠ ኢትዮጵያ ትግራዋይ እኮ በወንጀል አይደለም የሚታወቅ ከመጀመሪያ ሐሰታችሁ ህግ ማስከበር ተብሎ የሆነ ህግ ማስከበር እናንተ የሆነ ህግ ማስከበር የሚያሳዝነው ግን ህዝብ ኢትዮጵያ በሙሉ እንዳለ እንዴት ብሎ እስካሁን ድረስ እንደተኛ እኔ አይገባኝም በራሳችሁ ወደ ራሳችሁ ማይመጣችሁ መስላችሁ ነው የሚገርም ነገር ግን አንዳንድ ሰዎች ሐቅ የሚናገሩ ደግሞ አሉ ትግራዋይ ኢትዮጵያዊ ነኝ ብሎ አሁን አዲስ ምን ልበላቸው አዲሶች አንፈልግም ብለው የተለዩ ኤርትራኖች አገር መሆናለን ብለው የተለዩ አሁን አገራችሁ ሲከፋቸው መጥተው ወደ ኢትዮጵያና ወደ ትግራይ መጥተው አገር የሚያበርሱ ህዝብ የሚያፋጁት ኢትዮጵያ ብሔር ብሔረሰብ የሚያፋጁት ያሉት ማን አስገደታቸው ሀገር መሆን እኮ ፈለጉ ሄዱ አሁን ምን አገባቸው በኢትዮጵያ ፖለቲካ እናንተ ባዳምጣችሁ አምጥታችሁ የኤርትራ ወታደር የሶማል ወታደር የምን ወታደር አስመጥታችሁ አሁን አንቺ ቁጭ ብለሽ ከፈለጋችሁ ተገንጠሉ ብንገንጠል ደግሞ ናሳይሽ ነበር ምን ሀገር እንደምንመስል ግን የኛ ውሳኔ ነው ያንቺ ውሳኔ አይደለም በራሳችሁ ያስቀመጣችሁ ህግ ብለሻል አው እኛ ለሀገር ኢትዮጵያ ልትባል በአለም ላይ የትም ሀገር ሂደሽ ጠይቂ አንብቢ ኢትዮጵያ መቼ እንደታወቀች አሁን በአሁን ዘመናዊ ጊዜ ሰዓት ምን እንደተደረገ በኢትዮጵያ እንዴት እንደ አደገች በአጭር ጊዜ ዓለም የተገረመባት በኢህአዴግ ጊዜ ነው በህወሓት ስለገቡ ነው የሁሉ ልፋት እየሰሩት ባይመሰገኑ እናንተ ውሸታሞች ግን ከኤርትራ ውሸታሞች ሆነው የኢሳያስና ህግደፍ መንደፍም ይሁኑ ወላ ሁሉ ሰላይ ወደ ትግራይ የገቡ ሪፊጅ ብለው ገብተው ትግራይ አስተናግዳለን እነሱ በጥይት የተተኮስባቸው ሲመጡ ሰው ሆነው እየኖሩ ያሉ አሁን ግን የትግራዋይ ቦታ ለመውሰድ የማያርጉት ጥረት የለም መስላቸው ነው እንጂ አይችሉም ትግራዋይ ሁለት ጊዜ ነው ለነሱ ለታ ያደረግላቸው እንዲሁም ኢሳያስ አልፈልግም የኢትዮጵያ ንጉስ መሆን አለብኝ እያለ መለስ አይደለም የኤርትራ ትግል ስለሆነ የህዝብ ኤርትራ ትግል ስለሆነ አንተ ሀገር መሆን አለብህ ብሎ ለነሱ ነፃነት የሰጣቸው እኛ እኮ መሬታችን የትግራይ መሬት በሁሉም ቦታ አለን በኤርትራ በኩል አለን መሬት የሚመለስ በአማራ ክልል የሄደ መሬት የሚመለስ አለን እኛ ብንወጣ ዝም ብለን ነው እንወጣ መሰለሽ ትግራይ ማለት እኮ የኢትዮጵያ ታሪክ ማለት ናት አንቺ እኮ ታሪክ የለሽም ያለ ትግራይ በሁሉም ነገር በሲቪላይዜሽን ይሁን በሃይማኖት ይሁን በፊደል ይሁን በምን ይሁን ከአክሱም ነው የመጣ ከትግራይ ነው የመጣ
እንዲሁም ፍትሃዊ ህዝብ ስለሆነ ነው እንጂ የደርግ ብዙ ነገር ያደረጉ ሀውዜን የደበደቡ እኮ ነው ስንት ጀነራሎች ስንት ሙጅሪሞች ስንት ወንጀል የሰሩ እኮ ነው ይቅር ብሎ ነው የላካቸው በኢህአዴግ ጊዜ አልታሰሩም እኮ አብዛኛው ጀነራላቸው ምናምን የመጡ እኮ ተማርኮ የነበሩ ነው አሁን ወደ ትግራይ ሄደው የሚደበደቡ ያሉት ስለዚህ ህዝብ ትግራይ ምን አደረገ እናንተ ህወሓት ወያነ ስትልቆ የትግራዋይ ጥላቻ ስላላችሁ እንጂ የህወሓት አባልማ ስንት ናቸው 20 30 40 እስኪ ሞቶ ልበላቸው ለሞቶ ሰው ብላችሁ ነው 7 8 ወይ 6 ሚሊዮን እንደዚህ ችግር ታስገባላችሁ ደሞ ያንቺ ውሸት የሚገርመው ትግራይ የሚጠብቁ የነበሩ የኛ መከላከያ ጅግኖች የማን መከላከያ ቢኖርሽማ አሁን አይኖርሽም ደሞ በራሳችሁ በመንግስታችሁ በራሳችሁ ጀነራሎች እኛ ነው ያጀመርነው ውጊያው እኛ ነው እንደዚህ ያደረግን ብለው ተናግረዋል ስንት ጊዜ መዋሸት ያስፈልጋል በኋላ ደግሞ እነሱ ሲመጣቸው እየተመቱ ዝም ብለው ሊመቱ ትፈልጋለሽ እንዴ የማይሆንም የማ መብት ነው የሰው መብት መከላከል ለራሱ ለሀገሩ ለህዝቡ ግዴታ ነው እንኳን ሰው እንስሳ ራሱ ለራሱ ይከላከላል አንቺ ግን አሁን ባለስልጣን ሆነሽ አንቺ ምን እንደምትሰሪ እንደነበርሽ እኮ ናቃለን ምንም ታሪክ የሌለሽ ስለዚህ የሚያሳዝነው ህዝቡ የታለ ለምንድነው የሆነ ነገር የማያረግ አለ ከመጀመሪያ ጀምሬ ዘረኛ ምትሉ ሁሌ ማለት ነው ለዘረኛ አይደለሁም የማንም ዘረኛ አይደለሁም ህዝብ ትግራይ ግን ተበድለዋል ለምን ይበደላል ነው የኔ ሁሌም ምለው ስለዚህ ሌላው ደግሞ ቁም ነገር የተናገረ ሰው ያለ እስኪ ንስማው ብዙ ሰው የተነሳ ነው በርግጥ ደስ ይላል ምክንያቱ ሐቁ እየወጣ ነው አንቺ ዋሽተሽ ለረጅም ጊዜ አትቆይም ጊዜያችሁ ያለቀ ነው እንጂ ስንት ምሁራን እነ ልደቱ ምሁራን ሲናገሩ ማን ሰማቸው እነ ልደቱ ሲናገሩ እስኪ ንስማው ቁጥራም ሰው ፕሬዝዳንት ስማ ኢትዮጵያ ውስጥ የኢትዮጵያ ጠላት የሚባል ሰው ካለ በአለም ላይ ቁጥር አንድ ሰው ፕሬዝዳንት ኢሳያስ ናቸው ኦኬ ፕሬዝዳንት ኢሳያስ ጋራ ቁጭ ብሎ የኢትዮጵያን ችግር ፈታለሁ ብሎ ያመነ የፖለቲካ ፓርቲ ልደቱ ከጀዋር ጋር ለምትገናኝ ብሎ መፎከር ምንድነው ያስኬዳል ልደቱ መቀሌ ሄደው ብሎ መፎከር ምንድነው ኢሳያስ በቀይ ምጣፍ የተቀበልክ ይሄን ማለት ይሄ ፖለቲካ ነው ይሄ ጥላቻ ነው ይሄ ግንኙነት ነው ለኔ ከኢሳያስ ለብሩሶን ይቀርበኛል ለኔ ከኢሳያስ ጀዋር ይቀርበኛል ለኔ ከአስመራ አምቦ ይቀርበኛል ለኔ ከአስመራ የደወላችሁ ነው መሰለኝ ጨርሻው ቀለና አምቦ አገሬ ናቸው ደብረጽዮንና ጀዋር ኢትዮጵያ ናቸው ከነሱ ጋር ቆጥበየ መነጋገር መብት ብቻ ነው እንደ ፖለቲካ ፓርቲ የደወላችሁ ነው አንድ የጠብቁን ግዴታ ፓርቲ ግዴታ ነገር ችግር መፈታት ኔትወርክ ነው መሰለኝ ሼር በሉት ኢሳያስ ጋራ ፓርቲ ግዴታ ነገር ችግር መፈታት ኢሳያስ ጋራ ፓርቲ ግዴታ ነገር ችግር መፈታት ኢሳያስ ጋራ ሙሽርነት ውስጥ የገቡ ሰዎች ሲደወል ይቆማል ሙሽርነት ውስጥ የገቡ ሰዎች ለምን ኢትዮጵያውያን ጋር ችግር ለመፍታት ተነጋገራላችሁ ነው መሳተፍ ይፈልጋሉ ይሄ ትክክል ከዚህ መውጣት ስለዚህ ስማ
ልደቱ እንዳለው እነዚህ ምሁራኖች ቁም ነገረኞች የተናገሩ ንግግር ያ ነው ትክክለኛ እንጂ እቺ መጣ ምን አይነት ትምህርት እንዳላት አላቅም ስትንቀባረር ለትግራዋይ ስትንቀባረር አንቺ የምትኖሪው ከተማ በትግራዋይ ጭንቅላትና ጉልበት የተሰራ ነው የሆነ ሁሉ ነጋዴ ያሰራችሁ ያላችሁ የሆነ ሁሉ ስራ ያለው ንብረቱ ምትገፉ ያላችሁ ምታስሩት ያላችሁ አንድ ፖለቲካ ላይ አልነበረም በፍጹም ፖለቲካ አልገባም እናንተ ግን ሀቅ ያላችሁ ስለሆነ በቃ ማንንም ትግራዋይ እንደ ወንጀለኛ ተቆጥረዋል ያልፋል ማያልፍ እንዳይመስላችሁ ወንጀለኛ ደግሞ ሁሉ ያገኛታል አጣሁት አንድ የአስፈላጊ ቪዲዮ ልትሰሙት የፈለኩት የነዚህ ማን ነው የሚባለው ሰው ሀቅ ሲናገር ደስ ይላል መጨረሻ ላይ ቢሆንም ከዝምታ ሀቅ መናገር ይሻላል ውሸት መዋሸት ግን ያስጠላል ደሞ እነዚህ ኤርትራኖች አሁን እንኳን ኢትዮጵያውም ያወቃቸው ነው ኤርትራኖች ምን አገባቸው በኢትዮጵያ ፖለቲካ ሲጀመር ሀገር አላቸው አይደለም ሀገር አለን ብሎ ሲንጋፖር ናረጋታለት ሀገር የሚሏት ለምን እዛ ቁጭ አይሉም የመቶ ምናምን ሚሊዮን ሊያባሉት የመጡት ለምን ምን አስፈልገ ስንት አርቲስቶች ኤርትራኖች ስንት ስለያ ገብተው ሰው ያሳደዱ ያሉ እነሱ ናቸው ውስጥ አለ ግን በአብዛኛው ተሰብስበው ያለው በአማራ ክልልና በአዲስ አበባ ነው ከዛ ፊት የኤርትራውያን የስለላ ቡድን አዲስ አበባ ከጫፍ እስከ ጫፍ ኢትዮጵያ ውስጥ አለ ግን በአብዛኛው ተሰብስበው ያለው በአማራ ክልልና በአዲስ አበባ ነው ከዛ ፊት ግን አርቲስቶች አሉ አርቲስቶች ከትግራዋይ ጋር አብረው የሁላ ዘመን የኖሩ የተለያየ ብሔር አርቲስቶች በተጋሩ ላይ እየዘመቱ ይገኛሉ አብዛኞቹ በስም ዝርዝር በርካታ ደርሶናል የሁለቱ ግን የተረጋገጠ የሃና ዮሐንስና መቅደስ ጸጋዬ የሚባሉ የመድረክ ተዋንያን የፊልም ተዋንያን ምናምን ሁላችሁም ታውቋቸው ሃና ዮሐንስና መቅደስ ጸጋዬ በየቦታው ተንከባለሉና የዩቲዩብ መሸቀያ አድርገው ነበር ሃና ዮሐንስ ኢትዮጵያ ያለው ሁሉም ያየው ነው ስተንከባለሉ ለምን ተንከባለሉ ያለ ድራማ ሲሰራ ነበር አሁን ግን በተጨባጭ ስልክ እየደወለች ተጋሩ የድሮ ጓደኞቿ ጭምር ያሳያዘች ነው የትግራይ ተወላጆችን በመጠቆም ታስይዛለች ሃና ዮሐንስና መቅደስ ጸጋዬ ይሄ በቅርቡ ምናው ነው ከስራቸው ተቆጠሩ ከነዚህ አይነት ተግባር ተቆጠሩ ማለት እንፈልጋለን አለበለዚያ ያው ጥሩ አይደለም ለወደፊት ሌሎቹ የኤርትራውያን ተዋናዮችና የሙዚቃ ሰዎች አሉ አንዳንዶቹ የኢትዮጵያ ታሪክ ሆነ ሙሉ በሙሉ ተብሎ መቃለ በተደረገው በነበረው ድግስ ከፍተኛ የአሸንዳ በዓል ድግስ ተጋባዥ የነበረው ከሐሳይ በረኸ ነው ከሐሳይ በረኸ ብዙ የትግራይ ተወላጆች ይደነግጣሉ የዚህ ሰውዬ ጉዳይ በተጋሩ ላይ እየዘመተ ነው ብሎ እንደነገጡ ብዙዎች ይኖራሉ ይሄ የተመልካቾች ጥያቄ ስለሆነ ይሄ ደግሞ ደጋግመ በቴሌቪዥን ለምንድን ነው የማትናገሩት ይሄውና ግፍ እያደረሰብን ያለው ሰው ቀርታ እየተቋረጠ ነው ይቀጥላል ከዚህ ጉዳይ እንደዚህ አይነት አስነዋሪ ተግባር ለምንድን ነው እንዲቆጠብ ማታረጉልን ሲሉ በርካቶች ነግረው ኔቱ ነው መሰለኝ አሁን ደግሞ ደጋግመን መግለጽ ይፈልጋል እነዚህ ናቸው አርቲስቶች አንድ አዲያ የምትባል አንድ ብርሃነ ካሳይ የሚባል አሉ እዚህ ማያልፍ መስላቸው ነው የሌላ ሰው ላይ ፈላሽቶ ድምጻዊ ካሳይ ማለት እንደውም ሸዊት የሚባል የደህንነት ሰው ነው ኦፊሻሊ ስራው ነው ሸዊት ማለት
ወደ ፊዳን የሚባል ኮሎኔል ነው። ኮሎኔል የኤርትራ ኮሎኔል የደህንነት ሰው ነው። አዲስ አበባና አስመራ ዋና መኖሪያ ቦሌ ጫካ አካባቢ ጫካ ተብሎ በሚጠራው ሰፈር ነው የሚያርፈው ሲመጣ ተብሏል። የግድያ አስተባባሪ ነው። ትልቁ የስኳድ አስተባባሪ የግድያ አሳሲኔሽን ቲም አስተባባሪ ነው ይሄ ሰውዬ። ሌላው ተዋናይት አለች አዲያም ማን የምትባለው ተዋናይት አለች። ሐዋሻይት ባርና ሬስቶራንት ተብሎ የተከፈተ ባርና ሬስቶራንት አለ። እዛ ውስጥ ባሪያም የሚባል ሰው ነው የሚያስተዳድረው የሬስቶራንቱ ባለቤት ነው። ይሄ ባሪያም ይባላል። የመረጃና ክትትል ኃላፊ ነው። ይሄም የደህንነት ሰው ነው። ኦፊሻሊ የደህንነት ሰው ነው። ግን አዲስ አበባ ሳለው የሐዋሻይት ባርና ሬስቶራንት ተብሎ ሰው የሌላ ሰው ላይፍ አበላሽቶ ለራሱ መስተካከል ማለት አሳፋሪ ነው። የቢኒያም ዳኝ የሚባል የጥቆማ ሰው ነው። የደህንነት ሰው ነው። ይሄ ጥቆማ ነው የሚሰራው። ወድ መምህር የሚባል አለ። ሀና ገብረ መስቀል የምትባላለች። ይሄችም የግድያ አባል ነች። እንግዲህ እነዚህ ሰዎች በተደጋጋሚ በማህበራዊ ሚዲያ ሲነገር ነበር። እኛ ብዙ የማጣራት ስራ ካደረግን በኋላ ነው ይሄን ወደ ሚኒስትሪ ወደ ቴሌቪዥን ጉዳይ ያመጣነው። ስለዚህ እና አዲያም ምን ሐሳብ ብትጠነቀቁ ይሻላል። ጊዜው በጣም ለጥቂት ቀናት ወይ አንድ ሳምንታት ጉዳይ የቀረው አብይ አህመድ መንግስት ለመደገፍ ብላችሁ ለዘመናት ስንት ዓመት አብሯችሁ ይሄ በችግራችሁ ጊዜ ምን ብሎ ከጅብ የሆነ የኢሳያስ መንግስት አላቋችሁ ወደ አዲስ አበባ ያመጣችሁ የትግራይ ህዝብ አትበድሉ ማለት እንፈልጋለን። ሰላም ጤና ይስጥልኝ። ደሩ ዛሃሩም በጣም ጥሩ ስራ እየሰራ ነው። ማመስገን ፈልጋለሁ። ምክንያቱ ያለው ሁኔታ ለብዙ ሰው ያስተዋወቀ ነው እና እነዚህ ሐቅ የተናገሩ የመጡ ያሉት ሰዎች ደስ ይላል። ምክንያቱ ከተበደለ ህዝብ መቆም ነው ያለበት እንጂ ሰው ከበዳይ መሆን የለበትም። አንድ በጣም አሪፍ ነበር ላሰማችሁ ያፈለኩት የት እንዳስቀመጥኩት አጣሁት። ችግር የለም ሌላ ጊዜ አሰማችኋለሁ። እና መደወልም ትችላላችሁ በሜሴንጀር ከፈለጋችሁ ወይ ደግሞ በፊት ስልኬም ሰጥቻችሁ ነበር። በጣም አሪፍ ንግግር ነበረው። ያን ማን ነው የሚባል ስሙ ረሳሁት። ኦኬ ድምጽ ጥሩ እየተሰማ ነው። ሳልጠይቃችሁ ቀሪቼ ድምጽ አልጠይቃችሁ። ድምጽ ጥሩ እየተሰማ ነው። አው ስለዚህ ስልክ ላክላችሁ በዚህ መደወልም ትችላላችሁ። ዩቲዩብ ተከታታዮች 386 ፊራ ከፈለጋችሁ ያ ነው ስልኬ። በኢሞም በመሰንጀርም በእንትንም መደወል ትችላላችሁ። ልኬዋለሁ። እስኪ ማን ነው አንድ ምትጭ ጥሩ ነው። ድምጽ ጥሩ ነው። አዎ ኦኬ በጣም አመሰግናለሁ። ደውሉ። የዩቲዩብ ተከታታዮች በጣም ደስ ይለኛል ብትደውሉልኝ። ምክንያቱ 10 ምናምን ቀን ነው የቀረኝ ለፌስቡክ። ችግር የለም ግን እንደውም ተመችቶኛል። በዩቲዩብ በቃ ገባለሁ ለወደፊትም። ስለዚህ እስኪ አንድ ልጠይቅ እስኪ ማን ነው ኤኒዌይ ስለዚህ አሁን የሚደረግ ያለው በኢትዮጵያ በጣም አሳዛኝ ነው። በቃ ዛሬ ትናንት አንድ ደውላ ምን ትለኛለች? አንድ ልጅ 40 አመት ነው እዛ ኢትዮጵያ የተቀመጠች። እንዲሁም ትግራይ አታቆም ቤተሰብ የላትም። በቃ አንድ የካዚን ወይ ደግሞ የአክስት ልጅ አንድ አግኝታ በቅርብ ጊዜ ያገኘችው በሞባይል ስትጻፍ ነበረች። በዛ አግኝተው አሰሯት። እንደ እስከዚህ ድረስ አባቱ ያልታሰረ ሰው የለም። እህቱ ወንድሞቹ ያልተደረገ ነገር ለምንድን ነው እስከዚህ ጥላቻ የምታሳዩ ያላችሁ?
አታፍሩም? ዓለም እኮ እየሰማ ነው። ዓለም እኮ እያየ ነው። በሁሉም ነገር እየጮኸ ነው። ምን አስፈልገ ይሁን ሁሉ ጥላቻ? እናንተ ውሸታሞች እንደሆኑ እኮ ይታወቃል። የዘር ጥላቻ ነው እንጂ የህወሓት ጥላቻ ወይ ደግሞ የመንግስት ችግር እኮ አይደለም። የፖለቲካ ችግር እኮ አይደለም። ፖለቲካ እኮ ቁጭ ብሎ ነው ተዋይቶ መፍታት ያለበት። ስለዚህ የትግራይ ህዝብ ደግሞ አታውቁም ስለሆናችሁ እንጂ ገና ሲጀመር ወደ ደርግ ወድቆ እኛ ህዝብ ችግር የለንም ከህዝብ ጋር እኛ አምባገነኖች ነው ችግራችን እንጂ ከህዝብ አይደለም ብሎ እኮ ነው አክሰፕት አድርጎ ለነጻነት የተታገለ ግን በቃ ከህዝባችን በፌደሬሽን ኑር ብሎ ነው የተቀመጠ። ስለዚህ አንድ እቺ እንደ አዳነች የምትባል ማትረባ ሴት ለኛ ልታባረረን ከፈለጋችሁ ሂዱ ከፈለጋችሁ አትሂዱ ብለ አትችልም። እኛ ነው የምንወስነው። ራሳችን ህዝብ ትግራይ ነው የሚወስነው። ቢፈልግ ይገነጠላል፣ ባይፈልግ ይቆያል። የራሱ ፍላጎት ህዝቡ ይጠየቃል። እኛኮ ዲሞክራሲ ስለለመደ ነው ህዝብ ትግራይ እንዲሁም የሁሉ ግፍ ሲደረግበት በሙሉ ባጀት ወደ ትግራይ እየሄደን እየተባለ እኔ መስማት የፈለኩት እናንተ ልትሰሙት በጣም አለማግኘቴ ያሳዝነኛል። ማን ነው የተናገረ ነበር? እኛ በፊት በወረፋ ለዳቦ ለምን ሽንት ቤት የሌለው ሀገር ጭቃ በጭቃ መኪና ራሱ ይዘሽ ለመሄድ ራሱ መንገድ የሌለበት ሀገር ያን ሁሉ ተሰርቶ አሁን ትግራዋይ በዛ በእጁ በሰራበት ሀገር ይህን ችግር ይህን ግፍ ይወርድበታል። ትንሽ ፈጣሪ መፍራት የለም ቀረ። በቃ የፈጣሪ ህዝብ ነው የምትሉ አይደለም ኢትዮጵያ ህዝብ ሃይማኖተኛም ሙስሊሙ አላ ክርስቲያኑ እንደውም በጣም አሳፋሪ እኮ ነው። እኔ ሁሌ በጣም ነው ማፍረው እነዚህ ሰዎች በሌላ ሚዲያ ተጠርተን መጥተው ሲዋሹ እኔ አፍራለሁ። እነሱ የሚዋሹት እኔ አፍራለሁ። ምክንያቱም የዓለም ሚዲያ እያየ ነው እየሰማ ነው። የተደበቀ ነገር የለም። በሳተላይት ይታያል። የሚዋሽ ነገር የለም። እናንተ ግን አታፍሩም። ፈጣጣ በአይነ ፈጣጣ ወጣችሁ እንደዚህ የለም ስትሉ እኔ እናንተ አታፍሩም። እኔ ግን አፍራለሁ። ከናንተ ጋር እኔ አፍራለሁ። ስለዚህ በፔጆኮ ነበር ያ ሰውየው የተናገረው ወላሂ በጣም ሀቅ የተናገረው የት እንደሄደ አላውቅም እንጂ የኢሳያስ እኮ ዓለም ሙሉ እያሳየው ነው። በዚህ አምባገነን መንግስት ተብሎ በሁሉም ነገር እንዲሁም ይህን ልስማው ማሳያ ነው ሲሉ በአዲስ አበባ በስመ ትግራይ ተወላጆች የሚደረገው አፈሳ አሳዛኝና ከትላንት ትምህርት ያልተወሰደ መሆኑን ማሳያ ነው ሲሉ የአዲስ አበባ ነዋሪዎች ለኢትዮ 360 ገለጹ። ያለው ነገር በሙሉ አስጊና የሚያሳፍር ነው የሚሉት የከተማዋ ነዋሪዎች በስመ የትግራይ ተወላጆች በሚል እየታፈሱ ያሉት ከየቤታቸው መሆኑን ይገልጻሉ። እንደዚህ ነው በሁሉም ሚዲያ ዓለም እየተናገረ ያለ የተደበቀ ነገር የለም። ስለዚህ ነውር ነው። አላህ አይወደውም፣ ፈጣሪ አይወደውም። እናንተም ሰላም የምትኖሩ እንዳይመስላችሁ የንጹሃን ደም ፈሶ የሁሉ የትግራይ እናት የሁሉ ችግር አሳልፋ እንዲሁም የእናንተ የተማረኩ ወታደሮች ከሁሉም ብሔረሰብ የመጣ ከኦሮሞ ከደቡብ ከአማራ ከሁሉም የመጣ ወታደር እጅ የሰጠ እያበሉ እያጠጡ ነው ህዝብ ትግራይ እየኖሩ ያሉት። ራሳቸው ሳያገኙ ለነሱ የተከባከቡ ናቸው። ወይ የለናንተ ወታደር አትሰማቸው ሲያለቅሱ ሲያዝኑ እና ህዝብ ትግራይ ለማንም አልበደለም። እንዲሁም ጥሩ ስለሰራ ይሄን ሁሉ ሲደርስበት ግን ስፔሻሊ ደግሞ በእነዚህ ኤርትራኖች ትናንት እዛ ትግራይ ሆነው እንደዚህ የተጠቀሱ ስፔሻሊ ሰዎች ደግሞ አያልፍላችሁ። ወንጀል ተሰርቶ የሚደበቅ ማለት መደበቅ ማለት የለም። በአሁኑ ሰዓት
ሁሉም ይለቀማል አንድ ቀን የራሱ የሰራው ስራው አልፎ ነው የሚጠብቀው ደግም ለራሱ ነው ኩፉም ለራሱ ነው ህዝብ ትግራይ ደግሞ ማንንም ስላልበደለ ነው እስካሁን ድረስ አላህ እየጠበቀው አላህ እየረዳው ያለ ቲዲኤፍ የሁሉም በእግሩ እየሄደ እስካሁን ድረስ የሁሉም ቦታ የሚሄደው ከሰው እየተናገረ እየረዳ እየሄደ ያለ ምክንያቱም ህዝብ ለመጉዳት አይደለም አዲስ አበባ በቀደም በደም ያረጉታል አያረጉትም ውሸታሞች ለምን ነው የሚያረጉት ማረግ ቢፈልጉማ ሌላ ቦታ ለምን አያረጉም እናንተ ግን ዝም ብላችሁ የውሸት ፕሮፓጋንዳ የምትሰሩት አይሰራ በፍጹም አይሰራ ልንገራችሁ እና ተመልካቾቻችን አዝናለሁ አለማግኘቴ ያን የሰውየው ቪዲዮ ግን ችግር የለም በኋላ አወርደዋለሁ በዩቲዩብ ወይ በፌስቡክ ማለት ነው ስለዚህ ይሄንን ማለት የፈለኩት መደወል የምትፈልጉ ሰዎች ደውሉልኝ የፌስቡክ ያሉትም ስለቆየሁባቸው እንጂ ብዙ ሰዎች ደውሎ ነበር ሰዓት ደግሞ ስለተለያየ ስለሆነ በሁሉም ሀገር ኦኬ ደውል ይከቻልሽ ተስፋ ስላልቆረጥኩ ነው ባገኘሁት ያሰው ይልጅ እንደውም እቺ ደግሞ እንስማት ትንሽ በቋንቋው በባህሉ ራሱ በመረጠው እንዲተዳደር አደር ነው የኦሮሞ ህዝብ ትግል እንጂ ምንም ሰው መጥቶ ከቤኒሻንጉል ይግዛ ከሶማሌ ይግዛ ይሄ አይደለም ጥያቄያችን አንድ ለሱም ረፍዷል አለቀ ያ ረፈደ ለሱም ለህቁም ረፈደ ለድርድሩም ረፈደ አሁን ትግልና ትግል ብቻ ወደፊት በቃ አኪል ዳማ ማንንም ሞቶ ማንንም አይኖርም የማንንም እናት አንብታ የማንንም እናት ያሽካካች አትኖር ይሄንን ወቁ አዲስ አበባ ላይ ተቀምጠሽ ዛሬ የትግራይ ልጅ ከየቤት እየለቀማችሁ ልክ በሂትለር ዘመን exact ስሙልኝ ያሷማ ስሙልኝ የሂትለር ዘመን አው እኔ በምኖርበት ሀገር ላይ በታሪክ እንደማየው እዚህ በዶክመንተሪ ፊልም እንደማየው ጆሾችንና ፖለኖችን እንዳረገው እንደ ሂትለር ዘመን ትግራዋን በማንነቱ በትግራዋይነቱ ብቻ ከየቤት እየለቀማችሁ ማጎሪያም ታጉሩ ይሄንን እንዲደረግ ከመንግስት ጀምሮ ከፖሊስ ጀምሮ ከከተማ አስተዳደር ጀምሮ ከገጠር ቀበሌዎች ከክልል ከተሞች እስከ አዲስ አበባ ድረስ እነመሳይ መኮንን የመንግስት አፍ ሆኖ ነው የተናገረው ያንን ከራሱ ያመጨው እንዳይመስልክ የመንግስትን ሐሳብ ነው የነገረክ የትግራይ ልጆችን ማጎር ነው ያለው ልክ እንደ ድንጋዩ ዘመን ሂትለር ነው ይሄንን ያደረገው በአለም የሚታወቀው የዘር ማጽዳት የሚባለው በዘር በማንነቱ እየተለቀመ ዛሬ ፍንፍኔ ላይ አዳማ ላይ ሻሸመኔ ላይ ሐረርጌ ላይ ድሬዳዋ ላይ በተለያየ ቦታ የትግራይ ወጣት በትግራዋይነቱ ብቻ የትግራይ እናት ተቀምጣ በቤቷ ባለችበት የትግራይ ነጋዴ በንግድ ቦታው ዛሬ የምታጨበጭብ ሁልሽም ነገ ያንዳንድሽ ቤት ይመጣል ኦሮሞ በኦሮሞነት ስልጤ በስልጤነት ጉራጌ በጉራጌነት ይሄው ነው የሚመጣብህ አንተ ቁጭ ብለህ ዛሬ የትግራይውን ታያለህ ይሄን የማትቃወም ሰው ሆነ የተፈጠርክ ሰው ካለ አንተ ሰው አይደለህም ወደ ሰውነት ተመለስ ይሄ የተደረገው በሂትለር ጊዜ ብቻ ነው ጀርመን ላይ ፖለኖች እስከዛሬ ያልሻረ ጠባሳ ጆሾች እስከዛሬ ያልሻረ ጠባሳ እስከዛሬ ጀርመን የምትከፍለው ዕዳ አለባት በዚህ ያፍራሉ አዲሱ ትውልድ የጀርመን ህዝብ ያፍርበታል እስከዛሬ ዶክመንተሪ ፊልም ሲሰራ ማየት አይወዱም ማውራት አይወዱም ስለሰውየው እንደዚህ አይነት ዘመን ላይ ነው የምትመጣው አማራ በሆነ የምታፍርበት አንገቴን የምትደፋበት የአዲስ አበባ ልጅ ሆነህ የትግራይ ተወላጆች ሲጎሳቆሉ ዝም ብለህ የምታይ
ከቤታቸው የተወሰዱ ማጎሪያ ሲወረወሩ ዝም ብለህ የምታይ ነገ አዲስ አበባ ተወልደ በማደግ አንገትን ትደፋለህ። ለምን ያቺ ከተማ ሶሪያ ትሆንልሃለች? ምን አረገ የትግራይ ንጹሃን? ከቻልክ ከታጠቀ ዋታገል ታጠቅና ያ ህግ በህግ የሚከለከል አይደለም፣ ህጋዊ ነው። ህጋዊ ነው። የታጠቀ ታጥቀራስን መከላከል ንጹህ በቤቱ ነግዶ የሚበላው አርሶ እንትን አስተምሮ የሚበላው ኩሊ ተሸክሞ የሚበላው ምን ሰርቶ የሚበላው አስተምሮ የሚበላው ምን አረገ? በትግራዋይነቱ የሚጠቃው ምን አረገ? ምን ስለነገለክ እንዴ? እነሱ እኮ ስልጣኑን ለቀው ከተማውን ለቀው አመራሮቻቸው እንኳን ስልጣኑን እኮ አስረክባቸው ቅድም ካንድ እህቴ ጋር ሳወራ ነበር። ብልጥ ሴት ጥበበኛ ሴት ማለት የኃይለ ማርያም ደሳለኝ ሚስት ናት። ጥበበኛ ሴት ለባሏ ለምንድናት ዘውድ ናት ነው ለመጽሐፍ ቅዱስ። ጥበበኛ ሴት ያ ግርግር ሲነሳ እንደዛ አይነት ነገር ሳይከሰት ቶሎ ብላ ከስልጣን እንዲወርድ መከረችው። እቻ ያጅቡስ ወይዘሮ ዝናሽ አያጅቡ ሁሉም ብላ ሁሉም ጨርስ ሁሉም ጨርግድ ኦሮሞን ጨርግድ ትግራዋይን ጨርግድ እያለች ተካፊያታለሽ። በትውልድሽ የዘራረግሽ ተቆጥሮ ነው የምትከፊያት። ዝናሽ ታያቸው አብይ አህመድ ትግራዋይን አይደለም ኦሮሞ አይለቅህም። በዘራረግሽ ተካፊያለሽ ይሄንን ግፍ። ያቺ ጥበበኛ ሴት ምንድነው ያደረገችው? ወይዘሮ ሮማን ባሏ ዞር ጥበበኛ ሴት ናታ ያለውን ሁኔታ አይታ ምክር ባሏል አንተ ሰውዬ ቶሎ እጅህን አንሳ፣ ይሄ ነገር አዝማሚያው ጥሩ አይደለም፣ በሰላም ስልጣን ማታስረክብ ከሆነ እየመጣ ያለው ወርፍ እኔንም ዘሬንም ይዞ የሚሄድ ነው ብላ መክራ በኃይለ ማርያም ደሳለኝ እየመጣ ያለው ወርፍ ስላስፈራ ቶሎ እጁን ሰጠ። ህዋት ይዛኔ እንደያዲግ እዛ ውስጥ ነበረ። ህዋት እኮ ብዙ እዛ ውስጥ እኮ ጉልበት የነበረው ፓርቲ ነው። እንዴ አላለም፣ እሺ ነው ያለው። ሁላችንም እንደራደር፣ ጥፋት ያለበት እሱንም ሆኖ መቀሌ ነቅለውላችሁ ሄዱ። መቀሌ ድረስ ተከትላችሁ ካላጠፋናችሁ መኖር አንችልም ያላችሁት እናንተ ናችሁ። መኖር አትችሉም ካላጠፋናችሁ። ትግራይ የሚባል መኖር የለበትም። ከዛ እነሱን ስጨርስ ደግሞ መጣንላችሁ አላችሁ። እኛ ኦሮሞ መጣንላችሁ፣ እናንተ የማዳጋስከር ሰፋሪ አመረሳም። እያንዳንድሽ ኦሮሞ በቤትሽ ሊስት መዝግቢ። የማዳጋስከር ሰፋሪ ገብስ ነው፣ እዳው ገብስ ነው። እያንዳንዳችሁ አክቲቪስቶች የጻፋችሁት ዛሬ ደግሞ አፋን ኦሮሞ ስለጻፍክ ናትናኤል መኮንን እኛ ምንድን ኦሮሞ ድል ነው። እናንተ ያ ኦሮሞ ያ ኡመት ኦሮሞ ትንሽ ነው ስሙት ከመጨረሻ በኦሮምኛ የተናገረች ነው። ስሙት አከማን ቤት አከበላላት ያልችልም ኦሮምኛ አከኮ ሲተመው ምትሉላሉ ኦፒዲዮ ልቡ ከኛን ተበተ ኦሮሞ ለፈራዱ ጉጋኒ ፍጠኒ ኢልማን ኦሮሞ ጉያ ዳረሸነኒ ማለ ሂጣዳ ባሰኒ ውጫ ማኑ ልሙጫ ጥቃሰን አንሻኔ አጀዲ ዴኒ ጀዳኒ አደባባይ ረት ቀወይ አነጀይሰን ኢሳሚቲ ከነመጉቡ ኢሳሚቲ አጀሰኒ ጅመት ለፈራር ኪሳ ሻኔ ሸኒ ዴዳኒ ሬፎ ጆሌቲ ጠበተን ኢሳሚቲ ቤ ከንሳኒ ድበኔን ኦሞ ዲኒ ኦሮሞን ቀብ ኦፒዲዮ ቆፋዳ ኦፒዲዮ ቆፋ ያ ስለዚህ ሀቁ ሲናገር ሰው በጣም ደስ ይላል። የተደወለ ነው መሰለኝ። ኦኬ እንደገና ልደውልልሽ። ኦኬ ሃሎ ሰላም انا محمد علي انا لقي تصبوا الحمد لله አማርኛ ነው ወይስ ትግርኛ የምትናገር? ፕሮግራም አማርኛ ነው። አዎ በአማርኛ ተናገሪ። እሺ እና አርስቱ ምንድነው? ለትግራዋይ በገዛ ሀገሩ ወንጀለኛ ሆኖ በገዛ ሀገሩ ትግራዋይ መሆን እንደ ወንጀል ተቆጥሮ ስንቱ ሰው የታፈሰ ስንቱ ሰው ችግር ያገኘ ነው። እና አንቺም ኢንፎርሜሽን ካለሽ ብትነግርን ደስ ይለናል።
ሰላም አለይኩም ዛሬ በዛሬ በኩል ማለት ነው በዛሬ ላይ ማለት ነው ኢትዮጵያ እንዳንድ ኢትዮጵያ ትግራዋይ ሆኖ እንዴ ማለት ነው ኢትዮጵያ አትበሉ እኛ ትግራይ አትበሉ ኢትዮጵያ ብሉ በማስገደድ ነው በዛሬ ድረስ ሚዲያ ላይ የሚጫወቱት እኛ ኢትዮጵያዊ ነን እኛ ኢትዮጵያ አንፈልግም እኛ ራሳችንን እንመስታለን ማለት ነው ምን ቢይታል ነው እና ኢትዮጵያ ሆነ መሬት የላችሁም ብለው በማስገደድ ነው በማስደብደብና በማስጨፍጨፍ ህዝብ በጣብና በግፍ ያጨፈጨፈ በዛሬ በኩል ደግሞ ምንን እየሆነና አዲስ አበባ ላይ የትግራይ ተወላጅ በሙሉ ስራ እንዳያገኝ ከስራውን እየተጎተተ ከሚሰራው ቢሮ እየተጎተተ ከሚሰራው ንግድ እየተጎተተ ከቤት ውስጥ እየተጎተተ ወደ እስር ቤት እየታጎረ ያለው የትግራይ ተወላጅ አንዳ የኖረች ያ ትግራይ ለሀያ 7 ዓመት ኢትዮጵያ ተብላ የቀራት ትግራይ ሲጥና በመልክታው እንደሚል ነው ያ እስከ ትግራይ አቆም የሚሄድበት ያለው እና እዝናኛ ቦታ ቆምበት ያለው በመለስ ዜናዊ የትግራይ ልጅ ነው እነሱ ምንም የሚያስበት ነገር ስለ ኢትዮጵያ ብሎ ይቀራል እንጂ ስለ ምንም የሚሰሩት ነገር የለም አንድ መንገድም አላስተካከሉ እስከ ዛሬ ድረስ ይኸው ዛሬ ደግሞ አባይ ስንት ጥናት የተደረገው አመት ቆሞ ምንም ሳይሰራበት እንዳለ ቆሞ ነው ያለው ግን የጀመረውን ግን የተወላጅ አለ ዜራው ነው የደፈረ ጀግና ግን እነሱ እንደ አንድ ሀገር ትግራይ ኢትዮጵያ አይደለችም ብሎ እንዳይናገሩ አይ እኛ በየለታይ አይሆንብንም አንሆንም አንራባ እንደ ሞተር የሌላት መኪና ነው ይላሉ አይ እኛ ኢትዮጵያ የሚባል ሀገር እንደዚህ ከሆነች የራሷ ወገን የምትበላ ከሆነች አንፈልግም ካል ለምን እንደዚህ ትላላችሁ እናንተ ኢትዮጵያው ናችሁና በግድ ትገደላላችሁ ትጨፈጨፋላችሁ ትተሰራላችሁ ሌላ ነገር ነው የተደረገ በትግራይ ህዝብ ገድሎ እስከ መቃጠል ገድሎ በገደል መወርወር ገድሎ ለምን ግዴታ ውሳኔ ኢትዮጵያዊ ነኝ በል ኢትዮጵያ እየተቀጠቀጥክም እየተደበደብክም ኢትዮጵያዊ ነኝ ብለህ ተናገር የሚለው ቃላት የትግራይ ህዝብ ከሼክ እስከ ቄስ ተመጥፎ እስከ ህፃን ልጅ ተጨፍጭፎ እስከ ዛሬ አመት ሙሉ እየተጨፈጨፈ ነው ዛሬ ልቅ ደግሞ አዲስ አበባ ማንም ማያውቅ መስኪን ህዝብ ሰርቶ የሚበላ ሰው በዛ ላይ የሚደረገው ጀነሳይድ በጣም ቀላል አይደለም ግን ኢትዮጵያዊ ናቸው የትግራይ ሰው ኢትዮጵያዊ ናቸው ብሎ ቢያስቡብን ወይ እነሱ የሚያስቡበት በግድም በውድም ኢትዮጵያዊ ነን በሉ ካሉ አደለም ህዝብ ይጨፈጨፋል ያ ትክክል ለምን ህዝቡ ጀነሳይድ እስከሚደረግበት ለምን የራሱ ውሳኔ እኮ ህዝብ ከፈለገ ይገነጠላል ካልፈለገ አይገነጠልም በትክክል የራሱ ውሳኔ እኮ አለው አንድ ሰው የራሱ ውሳኔ አለኝ ካለ የራሱ ውሳኔ ነው የሚገባበት እንጂ ሳትወድ የተጨፈጨፍ እየተደበደብክ እየተራብ በግድና በውድ ትሰራ ኢትዮጵያ ትሆናለህ የሚባል ነገር በዛሬው በኩል ነው የሚታየው ያለው እንደ አንድ ዜጋ የትግራይ ተወላጅ እንደ ሌባ የምታይበት ለስራ እኛ እኮ አገር ብናል እና እኛ ነን እናንተ ነው አገር የምትደመስስ አገር የምታባላችሁ የትግራይ ወንድ የትግራይ ኢትዮጵያዊነት ጠልታችሁ ኤርትራው ቆሻሻ ነው ተቀምጣ ያለው የእናንተ ፎቅ የእናንተ ማራ የእናንተ አስፋልቲ ትግራዋይ የሰጠው ነው ትግራዋይ ያለው ነው ቁጭ ብሎ የኤርትራ ቆሻሻ ዳቦ የሚለምን ዳቦ አይቶ ማያቅ የራሱ ሀገር እንዳያዝማ የለማበት ሀገር መጥቶ ወሮ ከእናንተ ጋር ተሸጋሽጎ አማራ የሚባል ህዝብ ተሸጋሽጎ አገር ሊወር የመጣ ሰው ወንድሞቻችን ናቸው ወንድም የሆነ ሰው ዛሬ
አይደለም አንተ ወንድም አይደለም የትግራይ ተወላጅ ነህና ታሰር ተደብደብ ተቀጥቀጥ ብሎ ዛሬ ቀጠቀጣል የትግራይ ህዝብ ምን አደረገ የሚገርምሽ ደግሞ የሚገርምሽ አንዴ ለኤርትራኖች ለኢትዮጵያኖች ፍቅር ቢኖራቸው እኮ ጥሩ ነበር በፍጹም የላቸው አንድ ቀን በእነሱ ሲንቋቸው ለማን የማይንቁት ሰው የለም በርግጥ እኔ አሁን ኤርትራውያን ሲባል አብዛኛው ማለት ነው እንጂ ጥሩ ሰው የሌላቸው ማለት አይደለም ሁሉ ኤርትራው ማለታችን አይደለም በርግጥ ግን አብዛኛው አሁን ያለ የሚያረጉ የሚሰራው ያለ ግን ለኢትዮጵያዊ አስተያየት ያለው ራስ በጣም መጥፎ ነው እና እንዴት ብሎ የሌላ እንጀራ ተመኝቶ አስገድሎ በአገሩ መጥቶ ንብረቱ ወርሶ እንደገና አገር ያለማው አገር እንደገና ኢሳያስ አፈወርቂ ራሱ የግድብ ሲጎበኝ የሚሊታር ጉብኝት ሲያደርግ የምን ሲሄድ የምትስ ሲሄድ የትሬን ሲሄድ ማን የሰራለት ነው አብይ አህመድ 3 አመት እኮ ነው በ3 አመት ምን የሰራው ነገር አለ ህዝብ ለህዝብ ሊፋጃ ነው አንዴ የነሱ ሰው መውጣት ማለት የነሱኛና የአብይ ካሳይ አብይ አህመድ አይደለም ስሙ እኛ ዛሬ ሁሉ ነገር የኦሮሞ ወጣት የኦሮሞ ወቀሪ ቀይሮ እየተናገሩ ነው የሰውየው አብይ አህመድ አይደለም አብይ አህመድ የሚባለው ራሱ ኤርትራው ሳይሆን አብይ አህመድ አይቀርም እኔ የሚመስለኝ እንደሱ ነው ኦሮሞ አይደለም ያሉ ናቸው እነሱ አብየት ካሳሁን አባት እናቱ አማራ አባቱ ኤርትራ ነው መሆን ያለበት የሁሉ ጥላቻ ያለው ለትግራዋይ የኦሮሞ ቀሮች እንዲየተናገሩ ነው እና ይሄ ሰውየው ባባቱ ስራ በእናቱ አህያ አገር እየተፈጠፈው እኛ ኢትዮጵያውያን ኢትዮጵያ በኤርትራ ነው የምትታበቀው የዲቃላ የኤርትራ ዲቃላ አብየት ካሳይ ትክክል እና ለአብየት ካሳይ የትግራይ ህዝብ ተጨፍጭፎ በግድና በውጪ መገዛት አለበት ነው ዛሬ ላይ አዲስ አበባ የሚደረገው ያለው እኛ ኢሰብአዊነት የሆነ ነው ተናግሮ ጌታ ተወጣን ተናግሮ ዛሬ ምትቂና ምትጨፍር ያለሽ እንዴታልሽበታለሽ ታለካላችሁ ዛሬ ትግራይ እስቲቤትና በትግራይ ምትጨፍሩና ምታጫፉ ያላችሁ ዛሬ ጨፍሩና ነገ ይጠፍር ይመጣል አና ያለው አና ታቻና የታለፈ ሰራዊት ትግራይ ነበር ዛሬ የት ነው ያለው ጊዜላ ወጣ ሰዓቱን ይቀየር ያቺ ጊዜ ባህር የወጣበት የትግራይ መስኪን የትግራይ ነጋጅ የትግራይ ምሁር የትግራይ ዶክተር እስቲቤት ላይ ተቻላችሁ በእኛ ላይ ይዞራል ብላችሁ አላሰባችሁ ትክክል አምና ከቻለ ትግራይ ላይ ብሩክ መሰላያ ዛሬ ግን የት ነው ያሉት ብላም ያለ ማሰብ ይሄን ነገር ያለ ማሰብ አገር እየጠፋች ነው ኢትዮጵያ ምሏት ኢትዮጵያ ሲባለገ ኢትዮጵያ እየጠፋች ነው ስለዚህ አሁንም ብትቀጣው ይሻላል አሁንም ጊዜ ስለሚዞር ነገ እኮ ተገድደን እኮ ነው ያደረግነው እንቆተብለን ነው እኛ አይሰራም ነገር ዛሬ በጩቤና ወርቅ የተሰረቀ የትግራይ የኦሮሞ ልጅ ያገኘው ወርቅ የተሰረቀ ዛሬ ወርቅና ብር የተሰረቀ የትግራይ እናት መስኪነች እስከዚህ ድረስ ታች ወርዳቸዋል እስከዚህ ድረስ ዓለም ታየው እስከዚህ ታች ወርዳቸዋል አማራ ነኝ የምትሉ ባለጌዎች እስከዚህ ላይ ደርሳችኋል ብትግለጽ አችሁ ያ በግልባጭ አሁንም የተቋረጠ ነው ያንቺ ኔትወርክ ነው ወይስ የኔ ለመሰረት የምታድጋችሁ አሁን የትግራይ ማስተባበሪ ይታሰውና መጨበጨው አወቁዙ የምታበቀልበት ኩህን
የልጅን መስጠት ከሆነ ለየቷ የትግራይና ይቅርታ ማለት አይቀርም ይቅርታ ማለት ለምን ከኛ አይደለችም እናንተ ጨካኝ ስለሆነ ዛሬ እኔ ያስተላልፍኝ በጣም አንድ ወደዛ ተጠግቶ ሚስቀው አንድ ጨፍኖ ኢትዮጵያ የአዲስ አበባ ልጅ ነገ በልጅ ማለት ነገ ትናንትና ትግራይ ትምህርት ቤት ሄዶ የትቀን ያለቀሷ እናቶች የትግራይ አንቺ እናት ነሽና ልጆቻችን ጠብቅልን ብላችሁ አስተላልፋችሁ የትግራይና ልታጠቅ ልጆቻችሁ ለሴት ሄዱ አስረክባለች። ዛሬ የእናንተ ፋንታ ነው። አራ የምትባልና ዛሬ የቷ ፋንታ መሆን አለበት። የኔ አጠቃይ አሳጥርልኝ ሌላ ሰው ደግሞ እየደወለ ስላለ እና ይሄንን ሀሳቤ ማማዬ የሆነ ሀሳቤ እናታችሁ ኢትዮጵያ ሰው እኛ ይሄን ነገር እንኳን ብታረጉ ወጥቱ ይሄን እንኳን ብታወቅ ብዙ የምታሰርበት ጣን ይዞ ሽማግሌ ይዞ በሽተኛ ይዞ በስንት ነገር መጓተትና መማተት ያለ በእናታችሁ ይሄን ነገር ብታወቅ በጣም ጥሩ ነው። አንድ ጨካኝ ሲጠኝ አንድ ደህና ሰው አይታጣም። እና ይሄን ቢያሳዝናችሁ የትግራይ እናቶች ቢያሳዝናችሁ ብዬ ነው ምልክት የሚያስተላልፈው። ይሄን ሰው ጥሩ ብዬ ነው የማሳስበው ነው ጥቅምት መጣለች ተቆራለች። እና እኔ ሀሳቤ ጨርሻለሁ። የሰማችሁንን ያልኩ ምድር ያስተረፉ ነው እና ይሄን ነገር መልክ እንዲደርስባቸው የአማራ እናቶች ብዬ ነው ማምነው እኔ እና እሺ አመሰግናለሁ። ጀዛከላህ ኸይር። ሰላም አለይኩም። እሺ አንድ እህቴም ደውላ ነበር። እስኪ ከመለሰች ጥሩ ነው። ደውልኝ ላይፍ ስትገቢ ብላ ነበር። አሰላሙ አለይኩም። አንዴ መጀመሪያ ላናግርሽ ላይቭ ነው ያለሁት። በአማርኛ መናገር የምትፈልጊ ከሆነ ወይ ደግሞ ደውልኝ ብለሽ ስለነበር ነው። እሺ ቻለሽ? እሺ ምንም ችግር የለም። እሺ ያየሽ ነው ሁኔታው። ያኔ ዛሬ አረስት ምንድነው ትግራዋይ በመሆን ወንጀል ሁኖዋል በኢትዮጵያ። ብዙ ሰው ብዙ ችግር እየደረሰውና ለምንድነው ዝም የሚለው ህዝቡ? ለምንድነው የማይቃወመው? በየቤቱ እየታፈሰ ያለ ትግራዋይ ተብሎ አንቺ በዛ አስተያየት ካለሽ ያንቺ እንትን ነው እድል ነው ተናገሪ። ልክ ነሽ። እኔ አሁን በራሴ ማለት ነው ያክስቴ ልጅ ነች። ያው ተወልደን ያደግነውኛ በበረሃ ላይ ነው። ስለ መሀል ሀገር ብዙ ዕውቀቱም የለንም። ያው ግን እቺ ልጅ አሁን 45 አመት እንደዛ ገደማ ናት እንግዲህ እድሜዋ ማለት ነው። ስለ ትግራይ የምታውቀው ነገር የላትም። ግን አሁን በመጣው ችግር ያው የትግሬ ልጅ በመሆኗ ብቻ ነው አሁን እስር ቤት የገባችው። ልጆች አላት፣ ትዳር አላት። ከዛ መካከል ነው አሁን እቺ ልጅ ተነጥላ ማቆያ ቦታ ነው ተብሎ ነው የተወሰደችው። እንግዲህ ያን እስካሁን ድረስ የሚታወቅ ነገር የለም። እና አሁን ለምሳሌ እንደዚህ በሩቅ ሀገር ላይ ሆኖ በእንጀራ ጉዳይ ብዙ አመት ተቆይቶ በዛ የሚኖር አለ። አሁን እንደነዚህ አይነት ልጆች ዋጋ መክፈሉ በጣም ይከብዳል። ደስ የማይል ነገር ነው። ይሄ በጣም ያስቀይማል፣ ያስጠላል። አንቺ በፊት የጦርነቱ ሲባል ሁሉ ሆይ ሆይ ሲል ማለት ነው አየሹ። ማንም ሰው አንድ ምሳሌ ሁሌን የማነሳው ጅብ ለነዚህ 5-6 በሬዎች ተለያዩ በሬዎች አብረው ነበሩና መጥቶ ለአንዱ ሲመክር አንተ ለምንድነው ከነዚህ ጋር የምትሄደው? ብቻችሁ ብትሄዱ ምናምን እያለ ተለያየ ሲስተም አድርጎ ያንዳንዳችሁ በላቸው ማለት ነው። መጨረሻ የቀረ በሬ ምን አለ መሰለሽ፣ እኔ ወንድሜ ያሳልፈ ያሰጠሁት ሰዓት በዛ ነው የተበላሁት፣ አሁን አይደለም የተበላሁት አለ።
እና ራሱ ማይደርሰው መስለው አላህም እኮ መጥፎ ነገር አይወድም አይቀበለውም እንዴት ብለው እኛ ሁላችን የአዳም ዘር ነን ወንድማሞች ነን መከባበር የሚገባን ደግሞ ኢትዮጵያ በተለያየ ህዝብ መኖሩ ውበት ነው እንጂ ክፋት አይደለም ተከባብሮ የሚኖር ከሆነ በዚህ 27 አመት ደግሞ ኑረዋል ምን ችግር እስከዚህ ድረስ የሚያድርስ ችግር አልተደረገም እኛም ምስክር ነን ጉድለት ቢኖርም ያ ጉድለት ነው መስተካከል ያለበት እንጂ አገሪቱ ወደ እንደዚህ አይነት ዝፍዝፍ ወደ ችግር ማስገባት ምን አስፈልገ ነው እና በትክክል መንግስታቶች ይጣላሉ ስበርት ይጋጫሉ ይሄ የፖለቲካ ባለመግባባት ግን የሚጎዳው ማን ነው ምንም የማያውቀው ደሃ ምስኪን ምንም በሌለበት ቦታ ላይ ነው ይሄ ጉዳት እና በጣም ያስጠላል ምንም ብለሽ ይሄ ብቻ ምን እንደሚባል ይሄ ግራ የሚያጋባ ነገር ነው ደሞ ዘረኝነትም ቆሻሻ ነው ደስ የሚል ነገርም አይደለም እኛ ምናቆስ ከዛሬ ስንኖርም ስናግም አንድ ሰው ስለሆነ ብቻ ነው የምትቀርቢውም የምትዋዋይም በቃ ሰው ስለሆነ ነው ግን አሁን ላይ ደግሞ የመጣበት ማነሽ የማንዘርናት ምንድናት ይሄ በጣም ያስጠላ ነው በተለይ በጣም ከባድ ነው አላቅም እኔ እንጃ ብቻ በጣም ያስጠላ ነው አሁን እኔ ያክስቴ ልጅ ምንም አታውቅም እንግዲህ ስለ ትግራይ የምታውቀው ነገር የላትም እንደገና ደግሞ አሁን የባለቤቴም ልጅ እሱም እንደዛው ገብቷል እስር ቤት አሁን ይሄ ምን የሚባል ነገር እንደሆነ ሊገባን የማይችል ነገር ነው ያ በቃ ትግራዋይ በመሆን እንደ ወንጀል ተቆጥሮ ዝም ብሎ በቃ ማፈስ አንድ እታችን ያለች ነበር በቃ እንደ ይሁዳውያን እንደ ተደረገባቸው እንዲያውም እኛም ቢያገኙም የትም ቦታ ቢያገኙ እኮ ይገሉን ያስሩን ነበር እና ያሳዝናል ይሄን ነገር ግን ሰው መቆም የሚችለው መቆም አለበት መርዳት የሚችለው እዛም አሁን ህዝቡ ጎረቤቱ አንዳንዱ ጎረቤቱ ጥሩ ሰዎች አሉ የሚደብቁ ትግራዋይም ራሱ አሉ እኔ አሁን እንደዚህ ማለቴ ለነሱ ችግር ለማምጣት እንዳይሆን ህልናቸው አያስችላቸው የሚያውቃቸው ሰዎች ናቸው በስንት አመት ተቀምጠው ሲወሰዱ እኛም ወሰዱን ያሉት ሰዎች አሉ እኛም ወሰዱን ምን አደረጉ እነዚህ ሰዎች በፖለቲካ አይገቡም ስራቸው እየሰሩ ተጣልቶ አያውቁ እና ግፍ ነው ጥሩ አይደለም ኢትዮጵያ ወደ መጥፎ ነገር እየገባች ነው አንድም ሰው አይቀርም እንደዚህ ከቀጠለ እና አቁም ማለት አለባችሁ እነዚህ ሼኾች እነዚህ ቄሶች እነዚህ ሽማግሌዎች እስካሁን ድረስ ያልተናገሩ በጣም አሳፋሪ ናችሁ ይሄን ታሪክ በጀርባችሁ ሁሌ ያስተዋስነው እኛ ምንናገር ለልጅ ነው የምናሳልፍለት ስፔሻሊ ኤርትራዎች ምንድነው መሆን ያለው መሰለኝ ተራ እኮ ነው ተራ ነገር ነው እኔ አሁን ቁጭ ብዬ አንዳንድ ጊዜ ሳስበው ተራ ነገር ነው ብዬ ማስበው በአሁን ስርዓት አሁን እንደዚህ የትግሬ ነክ የሆነ በጠቅላላ ይግባ ተባለ አሁን ደግሞ በአጋጣሚ ደግሞ ሌላ መንግስት እንደ በሚመጣ ሰዓት ደግሞ የእንትና የሆነ ይግባ የሚባል ደግሞ አሁን ሊቀጥል ነው ማለት ነው እና ዘር ምናምን ቆጥቆ ምናምን በጣም ያስጠላል አሁን እቺ ልጅ እኔ በራሴ የማውቀው ነው መንገር ያስኩሽ አክስቴ ልጅ ነች አልኩሽ ምንም ዕውቀቱ የላትም ስለ ትግራይ ዕውቀቱም የላትም ማን ዘመዶቿ እንደሆኑ እንኳን ቆጥራ ታውቃቸው ብቻ አባቷ በረሃ ሀገር ወለዳት አደገች እሷ ደግሞ ተዳረች ወለደች ኖረች ይሄ ነው በቃ ታሪኩ እንደ ሰው እንኳን ሄዳ አታውቅም አባቷም ከሞተ ቆይቷል እንደ ሰው እንድህ አንዳንድ ጊዜ ልሂድ ምናምን ብለ ጠይቀም አታውቃቸውም ያ በቃ ግን አባቷ ትግራይ መሆኑ ብቻ ይታወቃል አዎ እና አዲስ አበባ ተወልዶ ያደገ ልጅ ምን ለማድረግ አለበት ከትግራውነቱ መፋቅ አይችልም ይሄኮ በጣም በዓለም በህግም በሁሉም በሰማይም በመሬትን የተከለከለ ስራ ነው የተሰራ ያለ ኢትዮጵያ እና ጥሩ አይደለም ጭንቅላት ቢኖረን እኮ ቢያንስ የባለፈው ይሄ ምንድነው የባለፈው የኤርትራ ጉዳይ አይተሻል አሁን ተከፈተ ተብሎ ምን ያክሉ ቤተሰብ ወደዛ ሲሄድ ወደዚህ ሲመጣ ምን ያክል አሁንም ይሄ እኮ ያ ነው እኮ በቃ እንደውም የዛ ይሻላል ለላቅም ብቻ ግን እኔ ግራ ያጋባኛል እነሱ ደግሞ አየሽ እነሱ ደግሞ ይሄን ሁሉ ችግር አሳልፈው እንደገና ለሌላ ሰው ችግር ማሳለፉ ደግሞ ያሳዝንሻል
በጣም ያሰሩ ያሉ የሆነ ሁሉ ክፉ ስራ እየሰሩ ያሉት በአገራቸው ስራ አልተሳካላቸው 3-4 ሚሊዮን ለዚህ 100 ምናምን ሚሊዮን መጥቶ መፈናቀልና ችግር ሲፈጥርበት ያሳዝናል እነዚህ አሁን እንደተፈለጅ እንደዚህ አንዳንዳችን ስንናገር የእንደዚህ ደግ ሆኑ የእንደዛ ደግ ሆነች የሚባላል እኛ ደግሞ ሴቶች ነን ቢያንስኛ ትልልቆቹ ሴቶች ደግሞ የማንም ብሄር ትሁን የማንም ሰው ብቻ በተለይለኛ ለሴቶች የሚከብድ ነው እንደ አይነት ነገር በጣም ይከብዳል ይሄን ነገሮች በስነ ስርዓት ሁላችንም ልንቃወም ሊሆን የማይገባ ነገር እንደሆነ ሁላችንም ውስጣችን መናገር አለብን በስነ ስርዓቱ ይሄ ነገር በጣም ያስጠይቅ ነው ነገ እንዴት ነው ይሄ ነገር ነገ የሌላውም ሲመጣ እንደዚህ የእንትና ሊባል ነው እንዴ በጣም ያሳፍራል እስኪ አላህ ፈረጅ ያምጣልን ምን እንላለን እንጂ በጣም ያሳዝናል ሰው ለሐቁ አለመናገሩ አይደለም እቺ ነገ ወደ እንደዚህ ነው እስኪ አሁን እኮ ይሄ ነገር እኮ እንደ እንትን ያዝ ነው ማለት እኮ ነው እንደ ልምድ ያዝ ነው ማለት ነው ቋንቋ ማለት እኮ ይሄ እያንዳንዱ ቋንቋችን ልንግባባበት እንጂ ሰው በመሆናችን በቂ ነው ሊሆን የሚገባው ያ ኤግዛክት አዎ እንደሱ ነው በጣም ያስጠላ ቋንቋ ማንኛውም ቋንቋ ተናጋሪ ልንግባባበት ነው እንጂ እንትን ሊሆነን አይችልም መስፈርት ሆኖ ሊቀመጥ አይገባም አንድ ሰው ብቻ የእንትና ተወላጅ የእንትና ልጅ ናት ከእንደዚህ ነው ዘሯ ይሄ ሲባል እኔ አሁን ለምልሽ እነዚህ ግፎኞች ሰዎች በአዲስ አበባ ሆነው ለትግራይ ህዝብ ያደረሱ ያሉት ከተለያየ ብሔር ነው ግን ስፔሻሊ ደሞኛ ምናነሳቸው እነዚህ አርቲስቶች ኤርትራኖች ትግራይ ላይ እኮ ነው እንደ ሪፊጅ እንደ ጥገተኛ ሆነው ገብተው የሁሉ አመት የተቀመጡ መሬት ተሰጡ ስራ ተሰጡ በሁሉም ዩኒቨርሲቲ ገቡ ተማሩ ኤርትራ እኮ አንድ ዩኒቨርሲቲ ናት አንድ የኢሳያስ ቃል ነው ያላቸው አንድ ቴሌቪዥን ነው ያላቸው ሚበላ የለ ምንም ነገር የለ አገሩ እንዴት እንደወደመች እንደዚህ ትግራይ ገብቶ የሚገርምሽ በጣም ያደነቃቸው በግድግዳ ገንዘብ ይወጣል ብለው እኮ ነው የተገረሙ እስከዛ ድረስ እነሱ ወደ ኋላ ቀርቶ ነበሩ እና ገብተው የን ሁሉ ሐሰድ መድረግ አለባቸው ጥሩ ተጠቀሙና ለራሳቸው አገራቸው ደግሞ መንግስታቸው አውርደው የነ አምባገነን የሆነ አገራቸው ማሳደስ ይችላል ምን አስፈለገ ኢትዮጵያ አፍርሰው ትግራይ አፍርሰው የን ሁሉ ህዝብ አውድሞ ራሳቸው ሊያልፍላቸው ኤርትራ አገር ሆና ልታልፍላት በፍጹም አይሆንም ታያላችሁ እና መሰግናለሁ የኔ እህት በሌላ ደግሞ ትደውሉላቸው እሺ ላይስታው እሺ ቻው እና አይሆንም አንድ ወንድምህ እንትን አድርገህ ራስህ ጥሩ ልትኖር ማለት አይሆንም በፍጹም ሰው ቢረሳ አላህ ማይረሳ ወንጀለኞች በጣም አሳፋሪዎች ያ ሄሎ السلام عليكم وعليكم السلام ورحمة الله وبركاته كامل لها ولاية الله تفضلي زاربي ايوه شكرا هاني اللي همديتنا اماريا نو ولا تقريبا اما بروجرامو اماريا نو باماريا بيون دس ይላል ጥሩ የዛሬ አማርኛ ነው ካልፈለግሽ የዛሬ አማርኛ ነው ፕሮግራሙ በአማርኛ ነው አይ ችግር የለውም ስማ መናገር ይችላልው ይሄው ያገራችን የሚከሰት ያለው ነው በጣም ያሳዘነኝ የሚደረገው ስራውን በጣም ነው የሚያሳዝነው ሁሉ ቤተሰብ ነው የታሰረው እኔ በጣም ገርመኛል የኢትዮጵያ ህዝብ ምንድነው የሚጠብቀው ያለው ትግራዋይ የለዩ የሚያስሩት ያለው በጣም ነው ያዘንኩት በጣም ያ እንዴት ነው ይሄ መንግስት በራሱ ሊያጋድስ ሰው ነው የመጣው الله بلعي والله هي بلعي دعاء نادر جنجي دعاء نادر بيتشا هي هاجرات فرصالك ያው ኢትዮጵያ ፍራሷ ነው እንግዲህ ሲሸነፍና አሁን ይሄን የሚያደርጉ ያለ ስለተሸነፈ ነው ለትግራዋይ ሊያጠፋዘር ማለት ነው ትግራዋይ ማይጠፋ እሱ ለራሱ ይጠፋ የሚመጥፋት ደግሞ ደርሶቷል ኢንሻአላህ باذن تعالى ግን ሰው ስንታመቼ ነው ወርዶን ሳባ ወንድራ ወንድራ የታሰሩት ወንዶች ማቃቂ ሰዎች ሀገራችን ማያውቁት የሚገርምሻል ትልቅ ሰዎች ናቸው የ80 አመት እና የ90 አመት ናቸው አሳፋሪ የታሰሩት
እና ሀገር ቤት ነው አያውቁም ይገርምሻል ያው ጎንደር ነው የሚኖሩት ጎንደር ናቸው ጎንደር ሰዎች ናቸው እና ትግሬ ስለሆኑ በትግሬው ናቸው የሚታሰሩ ያለው ሀራሶቹ ሀራሳውን ሀራስ ለሀራስ ትንዝርራ የላቸው ለሀራሷ ለትንሽ ህፃኖቹ ያ አራስ ራሱ ነው እኮ ያሉት ሀራሷ ሳይቀ ሀራሷ ለሀራስ ትንሽ ርራ የላቸው የሴት ልጅ አዛውንቶቹ ቀይሶቹ ሸሆቹ ምን አድርገው ቀይሶቹ ምን ያርጋሉ ቀይስ እኮ የሃይማኖት የሚያስተምሩ ከፖለቲካ ያገባሙ እኮ ያ ሸኽናው እንደዛ ነው ልክ ነው እንደዛ የተመሳሰለ ነው አንድ ናቸው እነሱ ከፖለቲካ ይሉ ያ ትግራዋይ ስለሆኑ ለማጥፋት እኛ ደግሞ ትግራዋዮች ደግሞ አንጠፋም ኢንሻአላህ በአላህ بإذن تعالى يا فرج قريبا وانا لهم يا هي انتم بعضها انه لكن دعانا بالسعادة هو دعاء والله دعاء ያስፈልጋል ምክንያቱም እኛ የትግራይ ሀገር ማለት እኮ የነጃሺ ታሪክ ሌሎች የኛ ታሪክ ይያሉ የትግራይ ህዝብ የሚበድሉ ይጠየቃሉ በዛ ምክንያቱም ነጃሺ ለተቸገረ ህዝብ ተቀብለው በሃይማኖታችሁ እንዳይበደሉ ሰላም አረጋችሁ ኑሩ ህዝብ ትግራይ የትግራይ መሬት የፍትህ መሬት ነው ለሁሉም ነፃነት የሚሰጥ ሀገር ነው ምክንያቱም መጨቆን ራሱ ሊጨቆን አይፈልግም ለራራም አይጨቆንም እናንተ በህዋት የሚሉት ራሱ አብዛኛው ፕሮፓጋንዳ ነው የኢሳያስ አፈወርቂ የነኢሳት የአማራ ኤሊቶች ውሸታሞች በደል ያላቸው አያረጉም ማለት አይደለም ስተት ያላቸው ወይ ጉድለት ያላቸው ማለት አይደለም ግን ለምንድነው ብቻ ጉድለት የሚነገር በእነሱ እነዚህ ስልጣን ያሉ ሰዎች በሙሉ እንዳለ አሃደግ ነበር በሙሉ እነ ሙፋሪያ ማን ነው ሰው ያደረጋት እነ መለስ አይደለም ሰው ያደረጓት በፖለቲካ ልትመጣ ያደረጓት አሁን ሰው የጨካን ሴት የሆነች እነዚህ በሙሉ አሁን እቺ ማናት ፋሲሊ ምናምን የምትባለው ቤተሰባ ሲታሰሩ አይደለም አሁን ሪዛይን ያደረገች አልፈልግም ብላ ወጣች እና ሂሳባቸው እነሱ ሂሳባላቸው እኮ ሂሳባችን እኮ እነሱ እኮ ሂሳባላቸው ዝም ብለው ሰው እንትን ብለው አይቆመጡ ሱብሃንአላህ ሙፍሪያት ምትበት በአላህ ዘንድ ሂሳብ አላት ለአላህ ማትፈራ ሆነች እቺ ሂጃብ ያደረገች ለአላህ ትፍራ ለአላህ ትፍራ የሷ ቀብር አለ የሷ ቀብር አዘበና አለ ቀብር እኮ አለ ለሕድዋ ፈረስተዋለች የዱንያ ሰው ሆናለች ሁሉም ይሄ ሙፍቲው ሸሆች የምትያቸው የፖለቲካ ሰዎች ናቸው ሆነ ዲን ያለው ዲን ማቁሳዓዲየ እንትን ፖለቲካ ውስጥ አይገባ ምክንያቱ የሱ የዲን ማስታረቅ ነው እንጂ የሚችለው ለጠብ ሸይጣን ተስከበች ለሸይጣን ተስከበች በእርግጥ ቢሆንም ደግሞ በሽምግልና ለጥሩ ስራ ገብተው ያስታርቃላችሁ እንጂ ፖለቲካ ገብተው እኮ ጥሩ ፖለቲካ ቢሰሩም እኮ ችግር የለም ለጥሩ ቢሰሩ ለተጨቆነ መናገር እኮ አይከለክልም እንደ ስንት እዚህ ሀገር እኮ ፖለቲከኞች ሆኖ እዚህ ሀገሮች ስንት የሃይማኖቶች ድርጅቶች አሉ በአውሮፓ በአሜሪካ ግን ጥሩ ስራ ይሰራሉ በመሃል ሆኖ የሚያስፈልግ ለህዝብ ሰርቪስ ያደርጋሉ እንጂ ከመንግስት ጋር ሆኖ ዝም ብሎ የተበደለ ህዝብ ዝም አይሉ ማንም ሃይማኖት እኮ ለጥሩ መስራት ይቻላል በዛ ለመጥፎ ነገር መስራት ይቻላል ማነው እኛውን በእስልምና በሃይማኖትና ፖለቲካ ይለያያል ምናምን የሚለው የህይወት ነው እኔ አሁን በሃይማኖት ትምህርት ያረኩ ነበር አሁን በዚህ ስናገር እኔ ፖለቲካ ግብቻ ማለት ነው አይደለም እስልምና ሰው መግደል የለበትም ይላል ሰው መበደል የለበትም ይላል ሴቶች መደፈር የለባቸው ይላል ልጆች መቁረጥ እጃቸው እግራቸው የለበትም ይላል እርዷቸው ለበደለ እርዱት ሐቁ በማምጣት ለበዳይ ደግሞ ንጉስም ቢሆን አባትም ቢሆን የሥራ ኃላፊ ቢሆን ደግሞ እተቅላህ በሉት አረ አላህን ፍራ ሰው አትበድል ሰው አትግደል ሰው አትዘልም በለው የእስልምና አስተሳሰብ ነው ምን ፖለቲካ መግባት ማለት አይደለም እኛ እንዴት ብለው የሃይማኖት ሰው እንደዚህ ያየ ዝም ያሉት ራሱ እሱ ነው መጥፎ ለምን ድምጻችን ይሰማ የተቃወሙ ነበር አይደለም የት ሄደ ድምጻቸው አሁን
የቴሌ አሁን ድምጻቸው አገኙ አይደለም ከአብይ አህመድ ድምጻችን አገኘን አሉ እሺ ድምጽ ካገኙ አሁን የሁሉ ትግራዋይ ከነሱ ጋር ሆኖ ጎናቸው ሆኖ ቆሞ ዲሞንስትሬሽን ሲወጣ ለነሱ ለቤተሰባቸው ገንዘብ ሲልክ ሲታሰሩ ጊዜ ማለት ነው የትም ሀገር እስር ቤት አለ ይታሰራል በፖለቲካ ይታሰራል በሌላ ይታሰራል ይሄ ሚረድ ደንቅ አይደለም እና በዛ ሰዓት ሁሉ ትግራዋይ ከነሱ ጋር ቆሞ ለኛ አሁን ምን አደረጉልን ለህዝብ ትግራይ ድምጽ ሆኖ ምን ተናገሩ የነጋሽ መስጊድ ሲፈርስ ምን አሉ ምንም አላሉ ስለዚህ የድምጻችን ይሰማ የሌላ ነው እንጂ እስልምና እኛ ግን በአክሱም መስጊድ የለም ብሎ የፖለቲካ አጀንዳ ለትግራዋይ ሙስሊም አደረጉት የለም ትግራይ እኮ ስለተስማማ ህዝቡ ነው ያለ ችግር አብሮ የሚኖር የመስጊድ ችግር የለውም የቤተክርስቲያን ችግር የለውም ቤተክርስቲያንና መስጊድ ለአላህ መስታወስ ነው እንጂ ምንም ሌላ ትርጉም የለውም የትም ቦታ ሄደ መስገድ ትችላለህ የትም ቦታ ሄደ አላህ ማስታወስ ትችላለህ መጸለይ ትችላለህ ዋና ልብ መጽዳት ነው እንጂ መስጊድ ስላለ ወይ ቤተክርስቲያን ስላለ የኢትዮጵያ ቤተክርስቲያን መብዛቱ የኢትዮጵያ መስጊድ መብዛቱ ምን አደረጉ ምን ያረጋል እና ትግራይ ህዝብ ግን ተስማምቶ እስካሁን ድረስ አብረው ወንድማሞች ሆኖ አብረው እየኖረ ነው ማንንም ደግሞ አያገባቸው ኤርትራኖች ሲሆኑ በዛ መለኮስ ፈለጉ የድምጻችን ይሰማ ራሱ ለህወሓት ለማውደም በአክሱም መስጊድ በሙስሊሞች አሁንም እና አፋር ምናምን የሚሉት ውሸታሞች በኢህአዴግ ጊዜ ነው እናንተ እስልምና የተከበረላችሁ እንደፈለጋችሁ ዳዕዋ የምታረጉ ነበራችሁ አሁንማ ዳንኤል ክብረት መጣላችሁ አሁንማ የብልጽግና የጴንጤ ሃይማኖት መጣላችሁ አንድ ሃይማኖት አንድ ቋንቋ አንድ ድምጽ የሚል መጣላችሁ እንኳን ድምጽ ልታገኙ ሌላ ማታገኙም ታያላችሁ ስለዚህ ያው ጨለማ ነበር ያው ጨለማ ምንስ ነበር አሁን ጨለማ ለኢትዮጵያ ህዝብ አሁን ማወቅ አለበት በ27 አመት ሚሊክ የነበረ አሁን ጨለማ ይመጣ ብርሃን ወደ ጨለማ ይገባው የኢትዮጵያ ደግሞ እያንዳንዱ ግፍ የሰራው እጅ ያገኛታል ማንንም የሚያመልጥ የለም ከወንጀል የሰራው አላህ አለከ መጀመሪያ አላህ ነው በኋላ ግን እጁ አንድ የሰራው እጅ ያገኛል ይሄ ሰው የሚያስተቀይ ያለው ህዝቡ እና ልባር ያማረ ህዝብ እና ተዋልደዋል ሰው ሁሉም ያተዋለደ ሰው የለም ብሔሮች እና ትግራይ ብቻ አይደለም እና ለትግራይ ልታጠቁ አሁን ምታረብ ያላችሁ ሰዎቹ ተጠንቆቁ ለአላህ ፍሩ ሰው አታሰቃዩ እጃችሁ ደግሞ ታገኛላችሁ ያገኛል እኮ እጃችሁ ያገኛሉ ምንም አያሞጥም ጎንደር ቢታሰርቱ አዲስ አበባ የሚተቆልም ያውቀዋል ጎንደር በደንብ አድርጌ እና እኔ እንጃ የጎንደር ህዝብ አዎ የኛ ጥላት ነው ሆነ ያለ ያሁን ሁሉም ሳይሆን ያው የሚያስሩት ያለው ይሄ በሁሉም ቦታ ነው የታሰረ ያለ በሁሉም ቦታ ነው የሚገርምሽ ግን ችግር የለም ያልፋል የሙሉ ያልፋል የኔ ያልፋል ኢንሻአላህ እና ዱዓና አድርጊ ይሄ ዱዓን የሚያስፈልገው ሰዓዲዬ ምክንያት ይሄ ዱዓን የሚያርገው ሰው ልብ ያድርግ የኢትዮጵያ ህዝብ ተው ግፋቱ ስሩ እናንተ ሰባችሁ የዘራችሁ ታጭባላችሁ አሁን ቅርብ ጊዜ እናንተ እያንዳንዱ ያገኛው ሂሳቡ ማንንም የሚተወሰው የለም እናንተ ልባር ባሁን እሱ አብይ አህመድ ለሽሞት ሲል ነው ሰው የሚያስገድል ያለው ሬሳችሁ ብታይ ጥሩ ነበር ትግራይ ያለው ሬሳ የረገፈው እሱ ባሳዘናችሁት ህዝቡ ወታደሩ የት ነው ያለው ወታደር ብለ በጠየቀ ነበር የኢትዮጵያ ህዝብ የታለ ኢትዮጵያ ህዝብ 1 ሚሊዮን የሚሆነው ወታደር የት ገባ ብለ ለምን አይጠይቅም ተራራው የትግራይ ተራራ የደሴው ስሬሳው ማን ያልቅስለታል ማን ያይዋ የሚቆመው የለም እኛማ እንደናቶች ደሳየን ሆነ ግን ታሳዝናለች እኔ ይሄ ሞቶ አልደሰትም አዝናለሁ አለቅሳለሁ ሰው ሲሞት እኛ አልደሰትም ለምን ደሰታለሁ
እነዚህ የሚሞቱት ያለ ሰዓዲየ ትንሽ ልጆች ናቸው የ16 ዓመት የ15 ዓመት እናት ይያሉ ምን ይደረጋል ሱብሃንአላህ ያቆም የሚገርመው የኢትዮጵያ ህዝብ ለምን አይጠይቅም እኛ ወያኔ ጠላት ሚለው እኛ ከህዝብ ጋር ምን ያጣል ከወያኔ ጋር ይጣሉ እሺ ፖለቲካ ነው ከነሱ ጋር ይዋጉ ያተወጋሰው ሄደው ከበየቤቱ ይሄዱ ይያዛ እንትን ይያሉ ምን አደረገው ህዝብ ምንም ያደረገው ሰው ምንም ያደረገለ ህዝብ ሰላም ሆኖ የሚኖር ያለው ሀገሬ ደግሞ ኢትዮጵያ ሀገሬ ነው የሚኖር ያለው የት ሄዶ አሁን እዚህ ሀገር ብንቀመሰዋል ልጆቻችን ሄዱ ወደ ሀገራችን ቢሉ ደስ ይላል እንደ የሚገርምሽ ልንገርሽ አዲስ በትዊተር ወሬ የመጣኝ ልንገርሽ ኤርትራኖች ዶክተሮች ወደ አዲስ አበባ ገብተው حسبنا الله ونعم الوكيل በጣም ያሳዝናል والله ያአካል ኩሊት ሰርቀው እንደ አገራቸው እንደሚያረጉት ይሄን ስራ እየጀመሩ ናቸው ቢዝነስ ሊያረጉ ትግራዋይ ጎድለው ኩሊቱና ምናምን እየወሰዱ ሊያረጉ ከተለያዩ ሆስፒታሎች እየተስማሙ ነው የተባለ ነው لا اله الا الله محمد رسول الله لا حول ولا قوه እና ማንም ትግራዋይ ሆስፒታል የሚሄድ ራሱ በጣም ጥንቃቄ ያስፈልገዋል እስር ቤት ራሱ ደግሞ አንዴ ልሳረሰው እስር ቤት ራሱ ኤርትራኖች ገብተው ከነሱ ጋር ሆነው እዛ የታሰሩ መስለው ትግራዋይ የታሰረ መስለው እስር ቤት የትም እስር ቤት ያለ ኤርትራኖች ብዙአሉ ተጠንቀቁዛ ከነሱ ጋር ምንም አትነጋገሩ እነሱ ሰላይ ናቸው እንጂ የታሰሩ የታፈሱ ትግራዋዮች አይደሉም የኤርትራኖች አሁን የትግራዋይ አነጋገር ይችላሉ ብዙ ነገር ይችላሉ ለዛ ነው ብዙ ግፍ እየሰሩ ያሉት والله ሰው ቢመክራቸው መክራለሁ والله ሰባቸው እንዳይገኙ ይሄም ያው ግፍ ያለው ያው ለጊዜው ነው ሰዓት በገንዘብ ላይ ለሚታሉት ያለ በገንዘብ ነው ቢዝነስ ያደረጉ ግን ቀሪበን አሁን ቀሪበን የኛ ሳይጎው ይቆይ ይገባሉ ያለ ምንም ደም መፍሰስ ያለ ችግር ያለ ሁሉም በሰላም እንደውም ህዝቡ እንዴት እንዳርጎ እንደሚቀበላቸው እናያለን والله ان شاء الله فرج قريبا يا رب العالمين الدعاء الدعاء اسلامنا كريستيانو دعاء يا ليلى منيا لله لمنا لقصه ودا الله الناس تكينو انجي من وديل ودا الله نفرج يا ሁሉም አላህ መጣ ይስተካከላል ሁሉም እስላሙ ክርስቲያኑ دعاء يدرك فرج يا وردني الله يا رب انبل سعادة ان شاء الله امين بارك الله فيكم وعليكم السلام جزاك الله خير جزاك الله خير ايوه وياك يا حبيبتي እና ብዙ ግፍ እየተደረገ ነው መቼም ትግራዋይ አላህ ይድረስላችሁ ምን እንላለን አላህ ይድረስላችሁ አሳፋሪ ድርጊት የተደረገ ነው እነዚህ አሁን በዚህ ሰዓት ደግሞ እንትን እየሰሩ ያሉት ኤርትራኖች ያሳየናል ኦኬ እስኪ እንግዲህ ሌሎች ካልደወላችሁ አንዳንድ ነገር አሰምቼ አግኝቼዋለሁ የሰውየው ንግግር በጣም ደስ ብሎኛል ስላገኘሁት ስሙ አላስተውሰውም ግን እንኳን አገኘሁት አሁን አሰማቻለሁ ፈልጌ አገኘሁት እነህንማ ሳትሰሙ ማን ነው የሚባለው ስም እስኪ አምጡልኝ እናንተ የምታውቁት ከሆናችሁ እስኪ ለምን ድምጽ ሄደ ወደዛ ማን ነው የሚባለው ይሄ አሁን ደግሞ እኛ ጋር ስለመሸ ብዙ መጫህ አይፈቀደንም ሀቅ ሰው ሲናገር በጣም ደስ ይላል والله አረ ሰው ዋሸት ጥሩ አይደለም አውዝ ቢላህ እስኪ እስኪ
እስኪ እንደገና ለመግባት ሞክረዋለሁ በትንሽ እንትን ነው ሼር በሉልኝ አመሰግናለሁ ለሁሉም የምትጽፉት የምትብሉት ሳብስክራይብ ደግሞ አድርጉ አትርሱ እኔ ሁሌ ረሳዋለሁ ባካችሁ አድርጉ ሳብስክራይብ ምክንያቱም ጥሩ እንትን ከሆነ አይዘጋም እነዚህ ያዘጉኝ በፌስቡክ ሊያዘጉኝ እንደገና አይችሉም አንዴ ድምጹ ስለ ራቄ አንዴ ላቀርብላችሁ እስኪ በዚህ ከሰራልኝ ደግሞ ሞክረዋለሁ እሺ ቦኖ ለቦኖ ስሮጥ የነበረ ተኛስተለገጠኝ ቅርታ የነበረ ቆይ ቦኖ ለቦኖ ስሮጥ የነበረ ዳቦ ለመግዛት ጠዋት የተሰለፍኩኝ እስከ ከሰዓት በኋላ 10 ሰዓት በኋላ እዚህ ሀገር አይፈቀድም ለሊት ሰንሰልስል ቆይ ላሳያችሁ ማን ነው ስሙ የምታውቁት ከሆናችሁ ጻፉልኝ ቦኖ ለቦኖ ስሮጥ የነበረ የነው ሰው ዳቦ ለመግዛት ጠዋት የተሰለፍኩኝ እስከ ከሰዓት በኋላ ዳቦ ለመግዛት እንኳን ለሊት ሰንሰልስል ለሰንሰልስል ስንሰለፍ የነበረ በቀበሌ ራሽን በድህነት ደርግ በድህነት የማቀቀን ሰዎች እኮ ነበር ወላሂ ያን ድህነታችንን እኮ ነው ያስረሱ ተረት ያደረጉልን ይሄንን ተረስታላችሁ እንዴ አዲስ አበባ ላይ ዛሬ ያ ሁሉ መንገድ የተሰራው ያ ሁሉ የባቡር ትራንስፖርት የተዘረጋው ያ ሁሉ ኮንዶሚኒየም የተዘረጋው አገር ያፈረሱ ነበር ንገርልኝ ወላሂ ግልገል ጊቤ 1 ግልገል ጊቤ 2 ግልገል ጊቤ 3 ግልገል ጊቤ 4 ተሰርቶ ዛሬ በመላው ሀገሪቱ የኃይል ምንጭ እየተቆራረጠ ቢሆን መብራት በስነ ስርዓት መብራት ወላሂ ያሳምማል እንደዚህ አይነት ስትሰማ እንዲሁም ሰው ማንንም ሰው ውልቀ ሆኖ ራሱ አንድ ሴት ወይ አንድ እናት ለልጆቿ ብዙ ነገር ስታረግ ለባሏ ብዙ ነገር ስትሰራ ለቤተሰቧ ብዙ ሲሰራ እና ሲካድ እንዴት ነው የሚያዝነው በጣም እኮ ነው የሚያሳምም እና ይሄስ ሁሉ ተሰርቶ ህዝብ ትግራይ አሁን እንደ ወንጀለኛ ሆኖ እንደዚህ ሲደረግ አያሳምም ትንሽ አታዝኑ ይሄ ኢሰብአዊነት የሚደረግ ያለው በጣም ብዙ ነገር ነው ምን አደረገ አሃድግ ሰው ቢታሰራሱ ይወጣ ነበር ፍርድ ቤት አለ ጠበቃ አለ ምን አለ ለምን ይዋሻል ጥሩ አይደለም ወላሂ ጥሩ አይደለም እየተደረገ ያለ በኢትዮጵያ ተው ይሄን ሁሉ ሲናገር እኛ በታሪክ 27 አመት ከልጆቻችን የመጣን አገር አለን ብለን ስንት ነገር እዛ ያሰራን ነበር እና ይሁሉ ቤተሰባችን እዛ ያለ ምንም ፖለቲካ ያልገባ ሰው ማታና ቀንና ሌሊትና ሚሰራ ሚለፋ ሰው አሁን ንብረቱ ሲወሰድበት ሲዘጋበት ለምን ትግራዋይ ስለሆነ ብቻ እንዴ አገሩ እያለማ እኮ ነው ፎቅ ሲሰራ እኮ አገሩ እያለማ ነው ሰራተ ቢዝነስ ሲከፍት እኮ ስንት ስራ ሰው እየሰራ ነው እዛ የሁሉ ህዝብ ምን አመጣው እኔ ዋና ችግረኞች ግን አይቀራቸው ተውት መብራት እንድናይ ያደረጉን አገር ያፈረሱ ሰዎች ናቸው የኔና የናንተ ዘመዶችና ቤተሰቦች በየክፍለ ሀገሩ በተከፈተ ዩኒቨርሲቲ ሄደው የተማሩት በተረጋጋ ሰላም የተማሩት አገር ያፈረሱ ነበር ኤግዛክት ዛሬ አሁን ሞልተ አባይ ግድብ የኔ ነው የምትለው አባይ ግድብ ሲገነባ መቀሌ ላይ ነው የተገነባው እንጃ አባይ ግድብ የኔ ነው ብለ አሁን ለመሙላት የተናገርከው አገር ያፈርሳሉ ያልካቸው ሰዎች የጀመሩት ፕሮጀክት አይደል እንዴ ሲገነባ የአባይ የተቃወሙ በአሜሪካ ሆኖ ስንት አማራ የለም መገደብ የለበትም የተባለ ትግራዋይ የከፈለ ቦንደሃን ሀብታም ስንት ገንዘብ ያስገባ እንዲሁም ገንዘብ ሄዶ ሊከፍል ራሱ በጥበቃ እየገቡ ምክንያቱም በህይወታቸው እየፈሩ የተሰራ ግድብ አሁን ከግብጽና ለሱዳን ያስፈራራችሁ የብልጽግና ፓርቲ እነሱ እኮ
የጭንቅላት ያላቸው እነመለስ እኮ ለህዝብ ሊጠቀም ነው እንጂ ለሌላ ሰው ሊጎዱ አይደለም የሰሩት እና አባይ በኋላ ወጣችሁ ደግሞ የሚገርመኝ ነው የሙስሊሞች ነው የኢትዮጵያ ሙስሊሞች ነው አሁን መጫወቻ መሳሪያ የተደረጋችሁ የኛ አባይ ብላችሁ በአረብኛም በመናምን ወጣችሁ ምትዋሹ ውሸታሞች ያ የትግራዋይ የሰራው ነው እና ትግራዋይ ጠልተህ አባይ ልትወድ አትችል የአዲስ አበባ ልማት ወደህ ትግራዋይ መጥላት አትችልም ያንዳንዱ ቦታ እዛ ትግራዋይ ያለበት ለምን የሥራ ሰው ነው የልማት ሰው ነው ማንንም መጣሁን ጁንታ ሙንታ ምናረ ያላችሁ ሰው እንትን ልታረጉት አትችሉ ሳበራይና ከ65 በላይ ተጠናቆ አገር ምድሩን አንቀሳቅሰው ግድብ ለሀገራችን የህዳሴ ግድብ ብለው ሲገነቡለት አገር ያፈረሱልና በደብረ ዘይት በናዝሬት በተለያዩ የኦሮሚያ ክልሎች የኢንዱስትሪ ፓርክ ተብሎ ተገንብቶ ሲሰራ አገር ያፈረሱልን ነበር ትልልቅ የስኳር ፕሮጀክቶች ሲገነቡ አንዳንዱ አይለቁ እንጂ በሙስና ይጨማለቁበት እንጂ ከነ ሙስናቸው ከነ ችግራቸው አገር ሲለማ አገር ያፈረሱ ነበር እንዴ እውነት ህሊና ካለ የውሸት ትርክት ጭንቅላታችን ላይ እየከተተ በጭፍን ጥላቻ አገር ሊያፈርሱ ነው የምንላቸው ሰዎች ገፍተን አንድ ጥግ አድርሰናቸው እንጂ እነሱ ገፍተው አገር ማፍረሰውት ነበር የማሰብ ችሎታና ጭንቅላት ስለሌለን እንጂ የብሔር ጥያቄ የህዋት ያመጣልን ጥያቄ ነው እንዴ እንጃ መንግስቱ ኃይለማርያም 50 ሚሊዮን ህዝብ ነው ያስረከበ ለኢትዮጵያ ከነ ድህነቱ ህዝቡ በእጥፍ በዝቶ 100 ምናምን ሚሊዮን ደርሶ አገበተ እኮ ለመዋለድ እንኳን እኮ ሰላም ያስፈልጋል በ27 አመት እኮ ነው ህዝብ እንኳን ቁጥር ያደገው የውሸት ትርክት ያመጣ ይሄን ያህል ሚሊዮን አማራ የት እንደገባ እናቀም ይሄን ያህል አማራ እንዳይወልድ ተደረገ ይሄን ያህል ኦሮሞ እንዲተደረገ ያን ያህል ቤኒሻንጉል ያለ መረጃ የውሸት ትርክቶች እየተነገሩ እውነታው ይሄ ነው ይሄንን ሁሉ እግዚአብሔር ያያል ጥፋት የለም አይደለም ራሳቸው ጥፋት ሰርተናል ይቅርታ ብለው ነበር ዛሬ ግን በሐሰት ትርክት ዋጋ እየከፈልን እመኑ ያው እግዚአብሔር ምስክሬ ነው ይሄ ቪዲዮ ሁሌም ይቀመጣል ሁሌም ተቆርጦ ይወጣል አብይ አህመድና ደጋፊዎቹ በህፃናት ደም የምትጨማለቁ የህፃናት ደምን ያያችሁ የምትስቁ የምትቀልዱ እግዚአብሔር ይፈርዳል ከእግዚአብሔር ፍርድ አታመልጡ ይፍርድ በወዳኛውም ወገን በህፃናት የምትቀልዱ በህፃናት ደም የቀለዳችሁ ብትኖሩ ይፍርድ እናንተንም ይነካችኋል ማንንም ከዚህ ፍርድ አያመልጥ Thank you so much በጣም አዝኛለሁ ሙሉን የዚህን ማየት ከፈለጋችሁ ሊንኩ ከስራላችሁ Thank you so much ተስፍሽ ነኝ ባይ ተስፍሽ እናመሰግናለን ተስፍሽ በጣም እናመሰግናለን በቃ ከዚህ ዳቦ ለነድ አትተሰለፍኩኝ አስተዋወሰው በደንብ ነው ያስተዋወሰው ስለዚህ ከዚህ የሚበልጥ ንግግር የለም ማዝጊያ ማድረግ እንችላለን በዛ እና ባካችሁ አሁንም ጊዜ አለ አሁንም ሰው መናገር ይችላል አሁንም ትክክል አይደለም ማለት ይቻላል አሁንም ሰው ተዘጋጅቶ ቲዲኤፍ ይመጡ የኦሮሞ ኃይል ቢመጡ ሌሎች አብረው ቢመጡ የሀገር ልጆች ናቸውና ለማንም ሊጎዱ አይደለም ስልጣኑ ግን በእነዚህ ወንጀለኞች አብይ አህመድና ኢሳያስ አፈወርቅና ደጋፊዎች ግን በፍጹም አይኖርባትም ኢትዮጵያ አይቀመጡባትም አሁን እየሸሸኑ ማት ሰው እየወጣ ነው እየሰማን ነው እየሮጠ ሰው ስንት ንብረት ሰርቆ እየወጡ ናቸው ለነሱ ግን ሰርቆ አይባሉም ምክንያቱም ኢትዮጵያኖች ናቸው ትግራዋይ ግን ኢትዮጵያው አይደለም በእናንተ ሲጀመረነ ከመጀመሪያም ቢያለው ሁሌም ይሰማኝና ኢትዮጵያው እንዳልሆነን ነው የሚሰማን የምታረጉን ይሄ በዚህ ግፍ የደረሰን ደግሞ ከባድ ነው ለምን እኔ ኢትዮጵያ ማለት አሁን ያሳፍረኛል
እንዴት ብሎ ነው ኢትዮጵያ የሚሆነው? ኢትዮጵያ ኮንኩ ለምንድን ነው ይሄን ሁሉ የሚደርሰው የራሴ ህዝብና የራሴ ቤተሰብ? እነዚህ ችግሮኞች ደግሞ ኤርትራ ችግሮኞች ደግሞ እናንተ ደግሞ ቀን አላችሁ። ዝም ብላችሁ ትግራዋይ እንደዚህ ወደ ታች ረግጣችሁ እናንተ የምትኖሩ ይመስላችኋል? አትኖራትም። ምክንያቱም ከማንም በላይ እናንተ ናችሁ ይሄን ሁሉ ክፉ ስራ ያሰራችሁ። ኢሳያስ አፈወርቂ ባዕድ መንግስት ወደ ኢትዮጵያ ፖለቲካ ገብቶ ይሄን ሁሉ ትርምስምስ ያደረጉ እናንተ ሰው ለእናንተ አምኖ እንደገና የእናንተ ጥግ መኖር በጣም ከባድ ነው እና ኢትዮጵያ ልትፈርስናት ኢትዮጵያ ለምን አደገች ብላችሁ እናንተ እኮ ኤርትራኖች እኮ አዲስ አበባ መጥቶ ነው ያ ትዳር ያደረጉት። ትግራይ ሄዶ ነው እኮ ትዳር ያደረጉት። አገራቸው እኮ ሳያገቡ ምን የሚመስሉ ነው የወጡት እና ይሁን ሁሉ ውለታ ተደርጉላቸው እንደገና ይህን ክፉ ስራ መስራት በህዝብ ትግራይና በኢትዮጵያ ውስጥ እዚህ ራሳችሁ ኮሜንት የምትሰጡ ኤርትራኖች የራሳችሁ ጉዳይ ነው። ሀቅ ማመን አለባቸው። አዎ በጣም መጥፎ እየሰሩ ናቸው። ስፔሻሊ እነዚህ ግደፍ እነዚህ ውሸታሞች ራሱ ፍትህ እንፈልጋለን የሚሉት የት ፍትህ ነው? ሁሉ ሰላይ ሆኖ ነው እየሰራ ያለ አውቀናል። እንኳንኛ ኢትዮጵያኖች እንደደሩ ዳሃሮሩ ራሱ እየተናገሩ ናቸው ኤርትራኖች ምን ያደረጉ ያሉት። ስለዚህ የማያልፍ እንዳይመስላችሁ ለወንድምህ የምትቀፍረው ጉድጓድ ራስህን ትገባበታለህ እንጂ አንድ ሀቀኛ ፈጣሪ ያለ በሰማይ ያለ በፍጹም ህዝብ ትግራይ ተበድሎ ብቻ አይቀርም። እሱ ደግሞ እንደድሮ በትግሉ እስከ መጨረሻ ይታገላል። እስከ አንድ ሰው ቢቀራሱ ለነጻነቱ ለመብቱ ለሁሉም ነገር ይታገላል። ለመሬቱ ለእናቱ በሁሉም ነገር ይታገላል። የሚያቆመው ነገር የለም። ምክንያቱም ኢትዮጵያ እንደ እቺ ማትረባ ሴትዮ አዳነች መሄዳላችሁ የምትለው ያለችው እንኳን ከሀገር ባልና ሚስት ራሱ ሲለያዩ ዝም ብሎ መለያየት የለም። ብዙ ነገር የሚሰራለ ሳይለያዩ ማለት ነው። እኛ ደግሞ መለያየት ከፈለግን ደግሞ ህዝብ ትግራይ ነው የሚወስን እንጂ አንቺ ማን ስለሆንሽ ነው የምትወስንልን እንጂ በርግጥ ከዚህ ግፍ በኋላ ማንም ትግራዋይ ኢትዮጵያዊ ሆኖ ሊኖር አይፈልግም። ግን ቢሆንም የሱ እንትን ነው ምርጫ ነው። ማንም ስላለው አይደለም የሚያረጋው ማለት ነው። ስለዚህ ለዛሬ እንደዚህ ነው። ሸርበሉልኝ በጀመር ነው ጨርሽላችኋለሁ። ለምን እቺ ዜማዋ በቃ ሁሉ ሰው ተስፋ አትቁረጡ። ትግራዋይ የትም ቦታ ሆነ ተስፋ አትቁረጥ። ታገል እስከ መጨረሻ። አላህ ከሐቀኛ ሰው ነው የሚሆነው፣ ከተበደለ ሰው ነው የሚሆነው። ጨለማ መጨረሻ ላይ ብርሃን ይመጣል። እነ بعد العسر يسرا እኛ እንደዛ ነው የምናምነው። ምክንያቱም እንኳን ያልበደለ ህዝብ ንጹህ ህዝብ ምንም ያላደረገ ለማንም ለበደለ ህዝብ ራሱ እኛ ክፉ አንመኝም። ሁሉም ሰላም ሆኖ መኖር ነው የምንፈልገው። ግን አንዱ እየሞተ አንዱ እየተረገጠ አንድ ከፍ ብሎ ሊኖር አይቻልም። አብረን እንኖራታለን ወይ አብረን እንጠፋለን እንጂ ማን ስለሆናችሁ ነው እናንተ ህይወት የናንተ ህይወት የበለጠ ከኛ ህይወት የሚሆነው? እኛ ሁላችን የዘጠኝ ወር ነን። ከማንም አይበልጥም። ስለዚህ ሁሉም የኦሮሞ ህዝብ የትም ቦታ ሄዶ አሁን ለቲዲኤፍ ለኦሮሞ ለሃይሊ ሆኖ ለሁሉም አብረው እየሰሩ ያሉት በጥሩ መንገድ በጥሩ መንፈስ እየተቀበላቸው ነው ሁሉም ቦታ የተያዘ። ስለዚህ አዲስ አበባ ቢመጡም ቢገቡ ራሱ ምንም አትፍሩ። ምንም የሚመጣ ነገር የለም። እነዚህ ራሳቸው ስለፈሩ ስለወደቁ ፖለቲካቸው ወደቀ፣ ኢኮኖሚያቸው ወደቀ፣ ምንም ዲፕሎማሲ ዓለም ወደቀ። መጀመሪያ ድርድር ተብሎ ሲለመን አልፈልግም ብሎ አሁን እሱ ድርድር እየለመነ ነው። ግን አሁን ቱሌት እንደሚሉት በቃ አለቀ። ባለቀ ሰዓት እኮ እንኳን ሁሉም ነገር እኮ ሰዓት አለው። ሁሉም ነገር አንድ ሰው እድል የተሰጠው አልፈልግም ሲል መጨረሻ ላይ ያ እድል ካልተጠቀምበት አለፈ። ስለዚህ አሁንኛ የበደሉ እነዚህ በዳዮች በህግ መቅረብ አለባቸው። ህግ ነው የሚያስፈርደን እንጂ እኛ አዲስ አበባ ገብተው ራሱ ለማንም
መጥፎ ነገር ሊያድርሱልን አንፈልግም አንልም አንጠይቅም እኛ በእነሱ በቲዲኤፍ ኮርተናል በኦሮሞ ኃይል ኮርተናል በቤኒሻንጉል ኮርተናል በአፋሮች ኮርተናል በሁሉም የህዝብ ብሔር ብሔረሰቦች ሆኖ ከህዋሃት እየሰራ ከቲዲኤፍ እየሰራ ያለ በጣም በእነሱ ኮርተናል ለምን ብዙ ሰው አለ ለአብይ አህመድ የማይቀበል እናንተ አንጨብጫቢዎች ባለጥቅሞች እና አዳነችና እነ ጀማል በሽርና እነ ትርምስምሶች ግን ሰዓታችሁ ጠብቁ ብቻ ምክንያቱም አብዛኛው ህዝብ ፈርቶ ነው ዝም ያለ እንጂ ወዶ አይደለም ይገባናል ግን ቢሆንም መውጣት ነበረበት መቃወም ነበረበት አሳልፎ ወንድሞ መስጠት ያለበትም ይጠየቅበታል በዛ ስለዚህ አሁንም እድል አለ አሁንም ለማንም ትግራዋይ ግፍ እየደረሰው ዝም ብለህ የምታይ ነገ ባንተ ይሆናል ለኔም ነገ እንደሱ ነው ብለህ አስብ ስለዚህ ከዚህ በላይ ምንም መናገር አያስፈልገንም አመሰግናለሁ ሼር አድርጉት ሰብስክራይብ አድርጉት ላይክ አድርጉት ኮሜንት ጻፉት የኔ ቻናሉ ያደገ ነው በኢንሻአላህ በአዲሱ አመት የበለጠ ፕሮግራም ይዘን እስከዛ እንትን ነፃነትን አወትም ይመጣል ህዝብ ትግራይም በነፃነቱ ይኖራል በዛ ሰዓት ብዙ ነገር እናረጋለን እኔ ለማንም ጥላቻ የለኝም ለማንም ዘረኝነት የለኝም ለክፉ ሰው ለክፉ ስራ የሚሰራ ግን በየስሙ ነው መስጠት ያለበት ሱ ክፉ ስራ የሚሰራ የእገለ ተብሎ ነው እንጂ ዝም ብሎ የሌላ ስም መስጠት እኔ አልቀበለውም እኔ ሲጀመር ፖለቲከኛም አይደለሁም እኔ ከህዝብ ነኝ የህዝብ ድምጽ ነኝ የህዝብ የሚደረግ ያለው ነው የተናገርኩ ያለት አላህም አይወድም ሐዲሱ የሚለው እንሱር አኻከ ዛሊመን ወመዝሉመን ረሱል ሰለላሁ ብለዋል ያንተ ወንድም በዳይም ቢሆን እርዳው የተበደለም ቢሆን እርዳው ያ ረሱላህ የሚበደል ሐቁን አመጣለታለን በዳይ ግን እንዴት ብለን ነው የምንራዳው ብለው ጠየቁት ተው በለው አትዝለም አትበድል አትግደል አትስረቅ ብላችሁ ተናገሩ ነው የተባልን እንጂ አንጨብጭቡ አልተባልንም በሁሉም ሰው ይጠየቅበታል ሐላፍነት ነው ያንተ ቃል ሐላፍነት ነው ያንተ አይነ አይተህ ምስክር ሐላፍነት ነው አላህ ይጠይቃል ነገ ጧት ሁሉም ይጠየቃል ሁላችን እንጠየቃለን በእያንዳንዱ እኔ በዚህ አመት የተናገርኩት ቃላቶች አላህ ይጠይቀኛል ከአላህ ያለው ውጪ ከተናገርኩ እጠየቅበታለሁ አቃለሁ ጥሩ ከሰራሁት ደግሞ ንያዬ ጥሩ ከሆነ ደግሞ አላህ የሚወደው ስራ ከሆነ ደግሞ ተስፋ አረጋለሁ እንደሱ ሊሆንልኝ አላህ ደግሞ የኔ ጀዛ ይሰጠኛል ክፉ ከሆነ ደግሞ ጀዛ ይሰጠኛል ማንንም እንትን የሚያረግ የለም እኔ ለኛ ራሱ በእስልምና ስሜተኞች ሆናችሁ አትናገሩ ነው የተባልነው ስሜት አትጠቀሙ ተብለናል በትክክል ግን ሰው ነን መላእክት አይደለንም የሁሉ ግፍ ስንሰማ ስናይ ያለ ስተት አንናገር ማለት ይከብዳል ስንት ስተት ይኖረናል የግን ሰው መግባት አለበት ወዶ አይደለም እኔ ራሴ ደሞ ሐዲሱ ምን ይحب لاخي كما تحب لنفسك ይላል ራስህን የምትወደው ለወንድምህ መውደድ ይላል ያ እስልምና እስኪ አንብቡት እስኪ እስልምና ምን እንደሚል በህይወት ደም እስኪ ወቁት ደም ማለት እኮ ትልቅ ነገር ነው በትንሽ ትልቁ ፍርድ የሚሆነው የምን ቂያማ በደም ነው በምላስ ነው በምንናገረው ነው ቀላል ፍርድ አይደለም የጠበቀን ያለው ጋና ቀብራችን ስንገባ ነው የሚጀምረው ስለዚህ እኔ አላህ አፍ ይበለን ብቻ ባሁን ፊትና የገባ ነው በጣም ትልቅ ፊትና ነው አላህ በሰላም ያስወጣን ለሁላችን ነስ አላህ Subhanahu Wa Ta'ala በትክክለኛ መንገድና ትክክለኛ ሐቅ መንገድ አላህ ያስቀምጠን ኻቲማችን አላህ ያሳምርልን ማለት ፈልጋለሁ አመሰግናለሁ ለሁሉም ነገር ጀዛኩሙላህ ኸይራን በውስጥ የምትደውሉልኝ አይዞሽ የምትሉ ሐሳብ የምትሰጡኝ አመሰግናለሁ ለሁሉም ነገር በጣም አመሰግናለሁ እና በዚህ የዚህ መጨረሻ ክፉ ንግግር የተናገረው ምን ያደርግልናል በዛ መጨረሻ አልፈልግም እንጂ የዳንኤል ክብረት የተናገረው በጣም አሳፋሪ ንግግር ሰው አልቆጠረንም እኛ
እንደ አይጥ ትግራዋይ እንደ አይጥ አድርጎ ነው ምሳሌ ያመጣ አሳፋሪ ሰውዬ ዳንኤል ህስረት ክብረት ሳይሆን ህስረት እና በዚህ ግጥሙ ጨርሽላችኋለሁ الفاليت ما هيوت مروي سلافة كني يا تግራይ الفاليت ما هيوت مروي سلافة بتموي كبدا عندالي سبزحات رسا عطيكا توحز كبرتات كني يا تግራይ كنا اللوار فراي سجاتات كلهم ركبنا معنا واقوها عميقهم يوم بعد دقانا لكاسي مولبا فتحي موئدا طبب سخلبو طببنا يودا وكانت فقر خاليوت معرفت زيادة لبان والزلاتا صوار كل فدا اني يا تግራይ وكيل مدرسة معي باقيا كله تندردير انت مسا كاب كبري كبدلا حيزو كعمصا تسجل حوي زي كأرمصا مقابر تخون مقبري تعصا اني يا تግራይ صلعتا مدرواي زمن موتا زلاليو عاشعة مايتي تنساي قنصا تراي حانتي إدا بزركات إدا حموخشتي نخستا بوزحات كسادا قومتستي إني يا تግራይ إنا اللواد حراي كني تباطو يا إلوم بلوسيوم تتبطو عالم كوينا تلحم قدوم زي فلتو تتبطوم يقبرو يملسو قحسوم تملتو فرا فخر مستعمو ويملتو إني يا تግራይ كفاريش دفاراي زي وحلت زي كبر تግራይ أرحقان تترى تمسلوم نشيكمو سوا زليا حيوال السوق بلو من تحلمو مسكربوا واقنا وعرو أنبسا زيت لك حنصاب سنغيسا ويأتب الجنة تأتنا قعصا إني يا تግራይ بركين حلامي فتحوا أنت دليو زيت فتح لهم كني مدري فتن كلا زبزحا كنني ناسنة عديلا بارنا زعصوا من يا تግራይ زي وصلا كابا زي حصار مكرا نايصلا يكبا إني يا تግራይ إنا اللواد حراي إني يا تግራይ يا سلازي أمسجنا له آخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته أمسجنا له شير እንዳትረሱት